የወንጀል ኢንተርፕራይዝ ነው ያላቸው። የሚያገናኛቸው ነገር ቢኖር የትግራይን ህዝብ በማጥፋት ላይ የተመሰረተ ፖለቲካ አጀንዳ ነው ያላቸው ሁለቱ። አብይ ግልገል አምባገነን ነው፣ አገር አፍርሶ ግን የሆነ ቤተ መንግስት ላይ መሪ ተብሎ መቀመጥ ይፈልጋል። መሪ ሆኖ እንዲቀመጥ ደግሞ እንቅፋት ይሆንብኛል ብሎ የሚያስባቸው ኃይሎች አንዱና ዋነኛው የትግራይ ህዝብና የትግራይ መንግስት ነው የሚመራው ህወሓትም ጭምር ናቸው። በዛ ኤኒዌይ በፈለከው ስሌት የፈጸሟቸው ወንጀሎች እዚህ ክልል ውስጥ ከምንም አይነት የፖለቲካ ልዩነት በላይ ከምንም አይነት የፖለቲካ አስተሳሰብ ልዩነት በላይ ማንንም ጤነኛ አእምሮ ያለውን ወገን የሚያንገሸግሹ መሆናቸውን ብቻ ነው መናገር ብቻ ነው። በዛም ላይ መስርቶ የሰጡት ምላሽ የሚደገፍ በተቻለ መጠን ሁላችንም የሚገባውን ትብብር ሰጥተን ለተግባራዊነቱ ለአፈጻጸም የምንንቀሳቀስበት መሆን ያለበት የሚል እምነት ነው። ሴኔቱ ካስተላለፋቸው ውሳኔዎች አንዱ የተኩስ ማቆም ስምምነትና ድርድር የሚል ነው። የአብይ መንግስት ደግሞ ከህወሓት ጋር አልደራደርም የሚል ምላሽ ሰጡ። በእርግጥ የአብይ መንግስት ለመደራደር አልደራደርም የማለት ቁመና አለው በአሁኑ ሰዓት? አብይ ምንም አይነት ሞራል ግራውንድ የለውም። ወደ ጋር አልደራደርም ምናልባት አብይ ጋር አልደራደርም የማለት ትክክለኛ ቁመናም ትክክለኛ ምክንያት የሚኖረው የትግራይ ህዝብና የትግራይ መንግስት ብቻ ነው። እኔ እስከሚገባኝ ድረስ አብይ ከሚመራው መንግስት ጋር መቀመጥ በምንም ለምንም ዓላማ በድርድር መቀመጥ ነውር ከነውር በላይ ነውር ነው ተብሎ ነው መወሰድ ያለበት። ይሄ ማለት ለውይይት ለድርድርም ተውና ለውይይት ሰላማዊ በሆነ መንገድ ችግሮችን ለመፍታት በሩ መዘጋት አለበት የሚል እምነት የለኝም። ስለዚህ የአብይ መንግስት እንደዚህ አይነት ሞራል መሰረት የለውም ብቻ ሳይሆን ጤነኛ አእምሮ ያለው ማንኛውም ወገን ህወሓት የትግራይ መንግስት ብቻ አይደለም አብይ መራዋለሁ ከሚለው የተራ የነፍሰ ገዳዮች ቡድን ጋር መቀመጥ ነው ነውር መሆን የነበረበት። ስለዚህ እንደዚህ አይነት ነገር ሞራል መሰረት የለውም። አሁን ለሰላም ሲባል በፈረንጆቹ የሚሉት አባባል አለ፣ ለሰላም ሲባል ከሰይጣንም ጋር ደራደራለሁ ይላሉ። ከሰይጣንም ጋር መደራደር አስፈላጊ ሆኖ ከተገኘ በሩ ዝግ ላይሆን ይችላል። አብይ በዚህ ሰዓት ስለ ህወሓት በደል ለማውራት ምንም አይነት የሞራል መሰረት የሌለው ተራ ሽፍታ ነው። አገር ለማጥፋት ታሪክ አጋጣሚ ትልቅ ቦታ ላይ መቀመጥ እድል የገጠማቸው ትንንሽ ሰዎች አሉ፣ ትልቅ ጥፋት አድርሰው ከታሪክ እንትን የሚሰወሩ። ከነዛ ሰዎች ተርታ ነው የምትመደው። አብይ የሚመራው መንግስት አለ ብዬ ማመን አልፈልግም። መንግስትም ስለሌለ የሰበሰበው በትግራይ ህዝብ ላይ ጥላቻ ያላቸውን በትግራይ ህዝብ ላይ የቆየ ቂም ያላቸውን ወገኖች ነው ያሰባሰበው። የአማራ ተስፋፊ ኤሊት የዚሁ አካል ነው። አለን የሚሉትን ዓላማ ከአማራ ህዝብ ጋር ምንም ያገናኘው ነገር የለውም። አለን የሚሉትን ዓላማ ለማስፈጸም እንቅፋት ይሆነናል ያሉት የትግራይ ህዝብ ነው። የትግራይ ህዝብ ማስወገድ ዓላማ ያላቸው ለአብይ ግን ፍጹም አክብሮት የሌላቸው ሰዎች አብይ ለነሱ አክብሮት የለውም በደንብ ስለማቅ ግን የጋራ ጠላት የሚለውን አብይ እና ኢሳያስ የሚያግባባቸው እንደዚሁ የትግራይ ህዝብ እንደ ጠላት የሚቆጥሩ ሆናቸው ነው። ስለዚህ እነዚህ ሰዎች ከገሌ ጋር እንደራደር ማለት የሞራል መሰረት የላቸው። ሞራል መሰረት የሚባል ነገር ካለ ከነዚህ ቆሻሾች ጋር መቀመጥ የለብኝም የሚል ማንኛውም ስለዚህ የሚጨነቅ ወገን ነው። ህወሓትን ተው፣ የትግራይ መንግስትን ተው፣ የትግራይ ህዝብ ተው። መጸየፍ ካለብን እነዚህ ሰዎች ጋር መቀመጥ የለብንም ማለት ካለብን እነሱ ማለት አይችሉም። ያው ጨዋታ ነው። ያው ግን መሰረትም የለው። ሞራል መሰረት ብቻ ሳይሆን አብይ በዚህ ሰዓት እየሰመጠች ያለችን መርከብ ከአቅሙ በላይ ድሮም ሲረከባት ከአቅሙ በላይ ሆነች መርከብ ለማዳንም ጥረት አያደርግም። ግን እዛች መርከብ ላይ አንገቱን ከውሃ
ከባህሩ በላይ ለማቆየት የሚውተረተር አንድ ተስፋ የቆረጠ ሰው ነው እንጂ እዚህ ግባ የሚባል ፖለቲካል ክላውትም ያለው ሰው አይደለም። ሶ ምንድነው እያለ ያለው እዚህ ጉዳይ ላይ መልስ መስጠቱ ተገቢ ነው ያናም ነው። ግን ፈረንጆች እንደሚሉት ድልድዩን ስንደርስበት እንሻገረዋለን ስለ ውይይት ምናምን ጊዜው አሁን ነው ያናም ነው። የአሜሪካ መንግስት ሴኔት በድርድር ነገሮች መፈታት አለባቸው ሲል ድርድርም እንደ መርህ አለመቀበል አይቻልም። ሰላማዊ መፍትሄን እንደ መርህ አለመቀበል አይቻልም። እንዳልኩ ነው ከሰይጣንም ጋር ቢሆን ለድርድር ልትቀመጥ ይችላል ይላሉ። አገላለጽ ሊሆን ይችላል። ግን አሁን የሚያሳስበኝ የትግራይ ህዝብ መከራ በፍጥነት እንዴት ያቆም ነው። በእኔ እምነት ድርድርም ተደረገ የአሜሪካ መንግስትም አቅም ማረገ አላረገ ዋናው አቅም የትግራይ ህዝብ አቅም ነው። አሁንም ቢሆን እነዚህ ሰዎች ፈልገው ሳይሆን ተገደው ከዚች አካባቢ ተነቅለው ይወጣሉ። ምንም ስለዚህ ነገ ከነገ ወዲያ ኢትዮጵያ የምትባል ሀገር ቀጠለች አልቀጠለች እንድትፈርስ ሁሉም ነገር ሰርቷል። አብይ ከኢሳያስ ጋር በመሆኑ ሁሉንም ስራ ሰርተዋል። መለኮታዊ ተአምር ተፈጥሮ የሚያድናት ካለ እሱ ምናየው ነው የሚሆነው። ግን ይሄ ኢትዮጵያ ስለምትፈርስ ወይ ኢትዮጵያ አደጋ ላይ ስለሆነች ዝም ብለን ጥለን ሄዳለን የሚባል ነገር አይደለም። ጂኦግራፊካሊ ራሳችንን ዲስሎኬት አናደርግም ከዚህ አካባቢ። ሶ ይሄ ነገር እንዴት ነው መጨረሻ ፍጻሜ የሚያገኘው የሚለው ነገር ራሱን የቻለ ውይይት የሚጠይቅ ጉዳይ ነው። ሶ ከዚህ አንፃር ምናልባት ሊነሱ የሚችሉ ነገሮች ሊኖሩ ይችላሉ። ያኔ አብይ ጋር ነው የምትደራደረው ወይስ የሆነ ሰው ማይታወቅ ሰው ጋር ነው የምትደራደረው? አንገቴን ሰጣለሁ ውስጥ ሲፎክር ተሰማለ። ያው መንግስቱ ኃይለማርያም ያደርጋቸው ነገሮች በሙሉ እያናቸው ነው። ያኔ ምናየው ነው የሚሆነው። ግን ከእንትን አንፃር የአሜሪካ ሴኔት ካለው ነገር አንፃር ሲታይ ምንም ነገር ለውይይት ዝግ መሆን የለበትም። ተኩስ ማቆም ማለት ነው። ተኩስ የከፈተ ሰው ነው ማቆም ያለበት። ተኩስ የከፈተብን አብይ ነው። ተኩስ የከፈቱብን ኢሳያስና የአማራ ተስፋፊ ኤሊቶች የመሩት እንቅስቃሴ ነው። እነዚህ ማቆም ካለባቸው እነሱ ያቆሙ። እኛ ራሳችንን የመከላከል ጦርነት ነው የምናደርገው። ራሳችንን የመከላከል ጦርነት ራሳችን ላይ የሚተኮስ ጥይት እስከቀጠለ ድረስ አናቆምም። የምናቆመው ነገር የለም። ስለዚህ ጠላቶቻችን ሊያርዱን የመጡ በተግባርም ያረዱን እህቶቻችንን የደፈሩ እነዚህ ጠላቶች ከትግራይ ተጠራርገው እስኪወጡ ድረስ ጥይት መተኮስ አናቆምም። ዝም ብሎ ያለ ቅድመ ሁኔታ የሚባል ነገር እኮ የለውም። እንተባበራለን ከአሜሪካ መንግስት ከአሜሪካ ሴኔት ጋር ማለት አይ ጥሪ ተደርጓልና አንድ ጉንጭህን ሲመታ ሌላውን ጉንጭ ድገም የሚል አባባል ለቤተክርስቲያን ሊሰራ ይችላል። እንደዚህ አይነት አጋጣሚ ይሰራል። ትግራይ ቀላል ነው። በዚህ ጉዳይ ላይ የትግራይ ህዝብ ራሱ የመረጠው መንግስት አለው። ያ ራሱ የመረጠው መንግስት ያንን መንግስት የሚመራ ፓርቲ በትግራይ ጣፈንታ ላይ ማንም ሰው ወስኖ ገሌ ትገባለህ አትገባም ሊል አይችልም። ኢሳያስ አይችል፣ ጌታቸው አይችል፣ አብይ አይችል፣ ማንም አይችልም። ፈረስት ኤንድ ፎርሞስት የትግራይ ህዝብ ራሱ የመረጠው መንግስት ማለት ነው ሪስቶር መደረግ መቻል አለበት። እሱ የትግራይ ህዝብ የራስን እድል በራስ የመወሰን መብት ለድርድር የሚቀርብ ነገር አይደለም በምንም ስሌት። ብዙዎቻችን ያው ሮማንቲክ የሆነ ሀሳብ ነበረን። የኢትዮጵያ ፕሮጀክት ይቀጥል አይቀጥል በሚባል ጉዳይ ላይ በጣም የተጋነነ ተስፋ ይዘ የምትንቀሳቀስበት ሁኔታ ነበር። አሁን እሱ አይደለም አሁን ርዕሱ። አንድን ህዝብ እንደ ህዝብ በመሰዋት ህፃናትን በመግደል በመድፈር የምትገነባ ኢትዮጵያ ምናምን ሺህ ጊዜ መበጣጠስ ትችላለች። የማንም ርዕስ አይደለም ይሄ። በዛ መልኩ የምትገነባ ኢትዮጵያ የለችም። ስለዚህ እኔ አሁን የሚያሳስበኝ ለአብይ አይነት ትንሽ ሰዎች የተፈቀደላቸው በጭብጨባም ጭምር የተፈቀደላቸው አገር ይዞ የመጥፋት እድል
ትግራይንም ይዞ እንዳይጠፋ ማድረግ ያለብንም በሙሉ እናደርጋለን። ስለዚህ የሰልፍ የትግራይ ህዝብ የራስን በራስ የመወሰን መብት መቼም ቢሆን ለምንም ዓላማ ሲባል ለድርድር መቅረብ እንደሌለበት ቀይ መስመር ነው። እነዚህ ጠላቶች በትግራይ ህዝብ ላይ አሁንም ቢሆን አቅማቸው ፈቀደ ማለት ካሁን በፊት ያደረጉት እንደነበረው በየቦታው ይሄዱ ሰው የሚገሉበት ሰው የሚያበሻቅጡበት እድል እያጠበብ ነው መጥተናል። ረጅም በማይባል ጊዜ ውስጥ ሙሉ በሙሉ ከዚህ ጠራርገን የምናስወጣበት እድልም ፈጥረናል። ይሄን ካልን በኋላ የሆነ ነገር መባል ካለበት ተኩስ መቆም ስም ካለበት ይሄን ግምት ያስገባ ነው። ዝም ብሎ ተኩስ አቁሙ ሶስታቸው አንደኛ የጊልት ፓሪቲ የሚሉት አላቸው። የኃጢአት አቻነት የመፍጠር ፍላጎት ዓለም አቀፍ ማህበረሰቡ እንደ ቁም ነገር ሊቆጥረው አይገባም። በህወሓት ወይ በትግራይ መንግስትና በአብይ የድሮዮች መንግስት በኢሳያስና አብይ የድሮዮች አስተዳደር መሀል የእንትን ፓሪቲ የጥፋተኝነት አቻነት የመፍጠር ፍላጎት መኖር የለበትም። ስህተት ነው። እኛ ሰለባው የነዚህ ሰዎች አስከፊ ፖሊሶች ሰለባዎች ነን። ራሳችን ለመከላከል የምናደርጋት እያንዳንዷ እንቅስቃሴ ከዛ አንፃር ነው መታየት ያለባት እንጂ አንገት የመቀንጠስ አገር ህዝብ እንደ ህዝብ የማጥፋት እንቅስቃሴው በትግላችን መገታት ስለቻለ አይ በቃ እንግዲያውስ አሁን ገሌጋ ማለት የሚደራደረው ወገን መምረጥ አይችልም፣ መብትም የለውም። ሰው እነዚህ ነገሮች ግምት መግባት ያለባቸው መታለፍ የሌለባቸው ነገሮች ናቸው ተብሎ መቀመጥ ይኖርበታል። ሌሎች ዝርዝር ነገሮች ተጠያቂነት አለ። ዝርዝር አለ። የተጠያቂነት በሶስተኛ ደረጃ መነሳት ያለበት ይህንን ወንጀል የፈጸሙ ወገኖች መሪዎች ተጠያቂ የሚሆኑበት ስርዓት ካልፈጠርን በስተቀር ለዓለም ሰላም ለምናምን ሲባል ለአካባቢው ለሆርን ኦፍ አፍሪካ ስቴቢሊቲ ሲባል ኢትዮጵያ is too big to fail የሚሉ አሉ ዲፕሎማቶች። ኢትዮጵያ is too big to fail በጣም ትልቅ ስለሆነች መፍረስ የለባትም። እንድትፈርስ ፍላጎት ኖሮኝ አያውቅም። ምናልባት ትልቅ ሆና እንድትቀጥል ትንንሾቹን መብላት ያለባት ኢትዮጵያ ከሆነች መፍረስ ያለባት እሷ ነች። ትንንሾቹ ለምን መበላት አለባቸው? ትንንሾቿን ማታከብር ትንንሾቿን ማትንከባከብ ኢትዮጵያ በየትኛው ተፈጥሮ በየትኛው ሎጂክ ነው ትቆይ የሚባለው? ጂኦግራፊ ነው? ተራራ ነው? እና ለህዝቦቿ ያልሆነች ኢትዮጵያ በምንም ስሌት በምን ጥጋግነህ ታቆያታለህ? ለኔ ዋናው ርዕስ መሆኑ መቻል ያለበት እንዳልኩት ነው። አንደኛ የትግራይ መንግስት ህዝብ የመረጠው መንግስት ነው፣ ወደ ቦታው መመለስ መቻል አለበት። ሁለተኛ የትግራይ ራስን በራስ የመወሰን እድል በምን መልኩ ለድርድር መቅረብ የለበትም። ወሳኙ ደግሞ የትግራይ ህዝብ ነው። በሶስተኛ ደረጃ ይህን ወንጀል የፈጸሙ ወገኖች ሙሉ ተጠያቂነት ባረጋገጠ መልኩ ብቻ ነው። ይሄንን ግምት ውስጥ ያላስገባ ተኩስ አቁም ውስጥ የሚባል ጨዋታ ዝም ብሎ እነዚህን ወንጀለኞች ለማዳን የሚደረግ ሩጫ ነው የሚሆነው። እነዚህ ወንጀለኞች የገቡበት ጣጣ አለ። እኛን ጣጣ አስገብተው ሳይነኩ ለመውጣት በሚያደርጉት እንቅስቃሴ እኛ ተባባሪ አንሆንም ነው። እነዚህ እንደ እንትኖች ማንሳት ይቻላል። ከዛ ጋር በተያያዘ አሁን ያው እንደ እርሶም እንደገለጹት በአፋፍ በውድቀት አፋፍ ያለው የአብይ መንግስት ወይም ቡድን አውሮፓ ህብረትም ሆነ ዓለም አቀፍ ማህበረሰቡ አሜሪካም ሆነ የሚያደርጉት በትግራይ ጉዳይ ላይ የያዙት አቋም ፍትሃዊ አቋም ልክ በኢትዮጵያ የውስጥ ጉዳይ እንደገቡና የሀገር ሉዓላዊነት እንደተደፈረ አድርጎ በማቅረብ ህዝብን ለማነሳሳት ሙከራ እያደረገ ነው። ለመሆኑ አብይ መንግስት የአብይ ቡድን በኢትዮጵያ ሉዓላዊነት ለመናገር ለማውራት ቁመናም ሞራል አለው? ይህስ ያስኬደዋል? ሀገር መካድ የሚባለው ጽንሰ ሀሳብ እንደ ጽንሰ ሀሳብ በፍጹም ከባድ የሚባል በፍጹም ወተርታ ምንድነው ማያወላዳ የሚባል ምሳሌ አቅርብ ካልክ አብይ ነው ማቅረብ የሚችለው። የአገር ክህደት ሲፈጸም ማየት የሚፈልግ ወገን ካለ ሌላ ታሪክ ማጥናት የለበትም። አብይ የሰራውን ስራ ማየት ብቻ የአገር ክህደት ግልጽ ምሳሌ ነው፣ አብነት ነው። የቴክስት ቡክ ኤግዛምፕል ነው። ይሄን የቴክስት ቡክ ኤግዛምፕል የፈጠረ አብይ ስለ ሉዓላዊነት ለማውራት ምንም አይነት
የሞራል መሰረት የለውም። እዚያ ነው መነጋገር ያለብን። አብይ የራሱ ቅድም እንዳልኩ ቴክኒካል በሆነው ሳይንስ ማለት ነው ኢትዮጵያ ጠቅላይ ሚኒስትር ስለተባለ ኢትዮጵያ ውስጥ ያለን ግዛት የሆነ ነገር ለማድረግ ኢትዮጵያ ትልቅ መከላከያ ሰራዊት አላት ነች። ኢትዮጵያ መከላከያ ሰራዊት በቂ ነው እሱ እንደሚለው ትግራይን ለማንበርከክ ብንበል ሞክሮ በኢትዮጵያ መከላከያ ሰራዊት ትግራይን ለማንበርከክ ሞክሮ ሳይሳካለት ቢቀር እና ዓለም አቀፍ ጥሪ ቢያቀርብ አይ ዶንት ኖ በዛ ላይ ተመስርተው አይ ትግራይ ያሉ ሰዎችን ለማንበርከክ ሰው ያስፈልገዋልና ብለው ቢወጡ ስቲል ሉዓላዊነት ማስደፈር ነው። አብይ ግን ይሄንን ማድረግ አይጠበቅበትም። በኢትዮጵያን የማፍረስ የታወጀ አጀንዳ ካለው ሰው ጋር ምክንያቱም ኢትዮጵያን ለማፍረስ ባይዘው አሁን ከትግራይ በላይ ኢትዮጵያ እንዳትፈርስ መስዋዕትነት የከፈለ ህዝብ አለ ብዬ አላምንም። ዝም ብሎ ጨዋታ ነው። ሌላው ስለ ኢትዮጵያ የዘመረው ያልዘመረውን እንተው። ኢትዮጵያን የማፍረስ ሙሉ አጀንዳ ካላቸው ሰዎች ጋር በአደባባይ የታወጀ አጀንዳ ካላቸው ሰዎች ጋር ኢትዮጵያን ለማፍረስ ስራዬ ብሎ የዘመተ ሰው ኢትዮጵያ ሉዓላዊነት ተደፈረ ብሎ ስለ አሜሪካ ሲያወራ ለሀገር ለነሱ ስራ ሲሰራ ነበር። እኔ አብይ አህመድ ለአሜሪካ የስለላ ተቋማት ጠይቀው ሳይሆን ጠይቆ ይሰራ ነበር። ጠይቆ ባይዘይ ምንድነው ከሃዲነትን ራሱ መጥፎ ስም ከሚያሰጡት ሰዎች አንዱ አብይ ነው። ከሃዲነት ራሱ የራሱ እንትን አለው፣ ትንሽ ደረጃ አለው። ሁኔታዎች አይተህ ወይ የሆነ ብሔራዊ ጥቅም ታስከብር መስሎ የምትፈጽማቸው ክህደቶች ሊኖሩ ይችላሉ። አብይ ክህደትን እንደ ሙያ የቆጠረ ሰው ነው። ኢሳያስ አፈወርቂ ኢትዮጵያን የማፍረስ ዓላማው እንደሚባለው በኢህአዴግ በምናምን እንተው አሁን ሁሉ ኃጢአት ህወሓት የሆነ ስለሆነ እና የትግራይ ህዝብ ስለሆነ የተደናቀፈበት በህወሓትና በትግራይ ህዝብ ምክንያት ነው። ይሄንን እንቅፋት ለማስወገድ ኢትዮጵያን ለማፍረስ የሚያስችል ስራ ለመስራት አብይ ከኢሳያስ ጋር ተደራድሮ እንቅስቃሴ ጀመረ። ሞክሮ ስለተሳካለት ስላልተሳካለት አይደለም። ከጅምሩ 2018 በፈረንጆች አቆጣጠር ሐምሌ ላይ ኢሳያስ ዘዋራቂ ነው ነገሩ። አብይም ዘዋራቂ ነው። ግን ኢሳያስ ቢያንስ አያከብረውም ይሄን ሰውዬ። እኛን ሊያጭበረብር ይሞክር ነበረ። ኢሳያስን አለ መለስ የጀመረውን ኢትዮጵያ ውስጥ የነበረን አስተሳሰብ የማጠብ እሱ ፖለቲካል ህዝብ የሚለው ፕሮጀክት ነው የምናደርገው አብይ ጋር ብሎ በይፋ ነው የተናገረው 2018። ይሄ ሰውዬ ኢትዮጵያን የማጥፋት ግልጽ አጀንዳ ካለው ሰው ጋር አብሮ ሆኖ ኢትዮጵያን እያፈረሰ ያለ ሰውዬ አሜሪካኖች እንዲህ አሉኝ ምናምን ይሄ ሉዓላዊነት ምናምን የሚባለውን ጨዋታ ቀቅሎ ሊበላው ይችላል። አይደለም እንደዛ የሚባል አይደለም። በውስጥ ጉዳያችን ጣልቃ እንዳይገቡ ብንፈልግ ነበር። አሜሪካኖች ጣልቃ መግባት የለባቸውም። ምንም ጥያቄ የለውም። በትግራይ ውስጥ አጀንዳ ጣልቃ እንዲገቡ አልፈልግም። አሁንም ይህን ለማለት ግን ትንሽ የሚያምርበት ሰው ከሌለ በእርግጠኝነት በጣም የሚያስጠላበት ሰው ካለ አብይ አህመድ ነው። ይሄን ማለት አይችልም። ምክንያቱም ሉዓላዊነትን በሳህን ለኢትዮጵያ ጠላቶች አሳልፎ የሰጠ ሰው ነው። ይሄን ከሰጠህ በኋላ እንዲሆንኩ የሚባል ጨዋታ አንደኛ የሚቀበለው ሰው ካለ በጣም የሚያስገርመው፣ አንደኛ ስለ ሉዓላዊነት ያለው ኮንሰፕትም የተዛባ ነው። በዙሪያ ሆኖ የሚንጫጩ ብዙ ኤሊቶች አሉ። ሁሉም ቂመኛ ነው። ሁሉም አኩራፊ ነው። ይሄ ሁሉ አኩራፊ ዋናው ጠላቱ የትግራይ ህዝብና ህወሓት አድርጎ ይወጥራል። ያው የሚችሉትን ገለውናል፣ የሚችሉትን አቁስለውናል፣ የሚችሉትን ሊያንበረከኩን ተንቀሳቅሰዋል። አንመረከክም ብቻ ሳይሆን ሁሉም ዋጋቸውን ያገኛሉ። ምንም የሚያጠራጥር ነገር የለውም። ሁሉም ዋጋቸውን ያገኛሉ። በተግባርም ያዩት ነው። አብይን የሚያድነው የውጭ ኃይል የለ፣ የሚያድነው ጫጫታ የለ፣ የሚያድነው ሰልፍ የለ። አክትሟል። ይሄ ግለሰቦችን በመግደል የምታስቆመው ነገር አይደለም። አብይ አንድ የግሪክ እንትን ላይ አይ ቲንክ የአርቴሚስ ህንጻ የሚባል ነው። አንድ ስራ ምንም መስራት ያቃተው አንድ ዝም ብሎ ሰነፍ ሰው
ታዋቂ እንዴት ሊሆን ብሎ አስቦ አንድ ትልቅ መቅደስ ይሁን ይመስለኛል አቃጥሎ ምንድነው ዓላማ ሲባል ታዋቂ ለመሆን ነው ብሎ እንትና ኋላ በግሪኮቹ ወሰኑ ስሙ መዝገብ ላይ እንዳይሰፍር። ያው ስሙ ግን እኔ ማነሳዋለሁ። አሁን አብይ መታወስ ከሚችል ከሆነ ካሁን በኋላ እንዳይፈርስ ብዙ የሞከርንለትን ሀገር ባጭር ጊዜ ውስጥ በህዝብ ድጋፍም ጭምር በጭብጨባም ጭምር ኢትዮጵያን ማፍረስ እንደቻለ ትንሽ ሰው ተደርጎ ነው። ግን አንፎርቹኔትሊ ያው ትውልድ ሲዘክረው ይኖራል። ኢትዮጵያን ያፈረሰው ዱርዬ ተብሎ ሲታወስ ነው የሚኖረው ማለት ነው። ከዚህ ጋር ግን አሁን የአማራ ልሂቃን በተመሳሳይ መንገድ የኢትዮጵያዊነት የኢትዮጵያዊ ሞት የአገር ሉዓላዊነት የሚል የዛሬ 30 ዓመት በፊት የነበረ የደርግ አይነት የፕሮፓጋንዳ ስልት እየተጠቀሙ ነው። ይሄ አሁን ብዙ ርቀት ያስኬዳል። ስለ አብይ ያልኩ ስለ አማራ ኤሊት የሚሰራው ነው። አማራ ኤሊት ስለ ኢትዮጵያዊነት በመስበክ የሚያክለው የለም። ኢትዮጵያን ለማፍረስ አብይንም ጭምር አጋግለው እዚህ ደረጃ ላይ ዋናው የኢትዮጵያ መፍረስ ተጠያቂ አማራ ኤሊት ነው። አብይ አህመድ ኤጀንቱ ነው። ዝም ብሎ ያው እንትን ያለው ጋልበል ስሉት የገባበት ነገር አለ። ዋና ጭብጨባ በጣም የሚወደው ጭብጨባ አማራ ኤሊትን ጭብጨባ ነው። እነሱም በደንብ አድምቀውለት የሚቻላቸውን አድርገዋል። አሁን የአማራ ኤሊት ኦሮሞ የሚባል ህዝብ ለኢትዮጵያ መስዋዕትነት ከፍሏል ብሎ አያምንም። የአማራ ኤሊት ትግራይን ይጣላ ይሆናል፣ ትግራይን አይንቅም፣ ኦሮሞን ይንቃል። የት ይደርሳሉ? እነዚህ እኮ አደናቅፈውን ነው እንጂ ለሁሉ ነገር መጠቅለል ይፈልጋል የአማራ ኤሊት። ኢትዮጵያ ብሎ ሲዘምር አማርኛ እስከተናገርክ ድረስ ብቻ ነው ብሎ ያስበው። ኢትዮጵያ ብዙ ቋንቋዎች ሀገር ነች፣ ብዙ ብሔረሰቦች ሀገር ነች። ልባቸው ልክ እስኪል ድረስ ኢትዮጵያ እንድትቆይ የሚፈልጉ ጉራጌዎች፣ ኦሮሞዎች፣ ሲዳማዎች፣ ወላይታዎች ሁሉም አሉ፣ ሶማሌዎች አሉ። የአማራ ኤሊት እነዚህን ለሱ ባላቸው ቅርበት ብቻ ነው ኢትዮጵያዊነት የሚሰጣቸው የሚነሳቸው። ለሱ አጀንዳ ኢትዮጵያ የሀገር ባህል ልብስ ወዘተ የሚባል ይሄ ዘፈን ላይ በጣም የምትሰማቸው ኢትዮጵያን የማንቆላበሽ ነገሮች ተከትለው እስከነጎዱ ድረስ ኢትዮጵያዊነት ይሰጣቸዋል። ያችን መጠየቅ ከጀመሩ ኢትዮጵያ አይደላችሁ ይላቸዋል። ይሄ አምታች ኤሊት ለአማራ ህዝብ አይጠቅምም፣ ሊጠቅም አይችልም። አማራ ማለት በማይመለከተው ጦርነት ውስጥ የማያቆየውን መሬት ለማስመለስ በሚል የአብይን አጀንዳ የነዚህን ያረጁ ያፈጁ አስተሳሰብ ያላቸው የአማራ ኤሊት ጋሻ ጀግኖች አጀንዳ ለማስፈጸም ሲል በብዛት እያለቀ ያለው አማራ ወጣት ነው። ሌላውም ባልቅ ማለት ያለው እያለቀ ነው። ስለዚህ ኢትዮጵያን ለማፍረስ ትልቁ አስተዋጽኦ የአማራ ኤሊት ነው የሚወስደው። ስለ ኢትዮጵያዊነት ሲዘምር ስለ ኢትዮጵያዊነት ሲዘፍን ግን የሚያክለው የለም። እና ዘፈንህን ይዘህ ገደል ትገባለህ ብሎ የአማራን ኤሊት በፍጹም በምንም ስሌት ስለ ኢትዮጵያ ላይ ልታወርደው ማንንም ሰው ማሰባሰብ አይችልም። ኦሮሞን ያላከበረች የአማራን አርሶ አደር ጥቅም ለማረጋገጥ ያልቻለች በዘፈን ስም በፉከራ ስም በቀረርቶ ስም ጣጣ ውስጥ የምትከት ኢትዮጵያ መቆየት አትችልም። ኢምፖሲብል መቆየት አትችልም። የትግራይን ህፃናት አስጨፍጭፋ የትግራይን ወጣት አስገድላ የትግራይን ህዝብ እንደ ህዝብ አስጨርሳ መዳን የምትችል ኢትዮጵያ መቼም ልትኖር አትችልም። ኢትዮጵያ በቀደም ሰማ ነበር ሰዎች በቃ አንዳንድ ጤነኛም አስተሳሰብ አላቸው የሚባሉ ሰዎች አድዋ ሄጄ እንዳየሁት ብሎ አንድ ሰው ምናምን ብለው ነው የሚነግሩኝ። ቀይ ትግራይ ህዝብ በጣም አኩርፏል። ኤርትራ ዶጋሊን እንዳጣ ነው፣ አድዋን እንዳጣ ነው። በዓል ማክበር ነው ኢትዮጵያዊነት የሚመስላቸው እነዚህ ሰዎች። የአድዋን ድል በዓል የአድዋን ድል ያስገኙ ህዝቦችን በማክበር ነው ታሳልፈው ወይስ በዓል በማክበር ነው ታሳልፈው? ይሳተፉ የማይታወቁ ሰዎች ጎራዴ ይዘው ጣሊያን ገዳይ ፈረንጅ ገዳይ ስላሉ ነው አድዋነት የሚከበረው ኢትዮጵያዊነት የሚከበረው? ይሄንን አስተሳሰብ በዘፈን በመዝሙር በፉከራ በቀረርቶ ሰውን በማያከብር መልኩ ፕሮሞት ሲያደርግ አሁንም ግዛት በሚል ኢትዮጵያ አድናለሁ ቢል ሱዳን ጋር አይደለም የአማራ ኤሊት መግጠም የሚፈልገው። መጀመሪያ ማስወገድ ያለብኝ የሚለው ትግራይ ነው። አያስወግድም፣ አይችልም፣ አቅም የለውም፣ አይሆንም፣ አይፈጠርም። በቂ ገለውናል፣ በቂ ጨፍጭፈውናል። ሂሳብ እናወራር አንልም።
ግን ኢትዮጵያን ሉዓላዊነት ምናምን በሚል ተረት ከፈጸሙት ወንጀል ለመሸሽ የሚያደርጉት እንቅስቃሴ ጨዋታ ብቻ ነው የሚሆነው። ተጠያቂዎች ይሆናሉ። በዛ ደረጃ ከአማራ ኤሊት ጋር ሂሳብ እናወራርዳለን። የአማራ ኤሊት ትግራይን ካሁን በኋላ በምንም መልኩ በዘፈንም በቀረርቶም በቤተ ክርስቲያንም ሰበካስም ማንበርከክ የማይችልበት ዘመን እናረጋግጣለን። ዳስ ማቻከናቸው ከዚህ ውጭ ኢትዮጵያዊነትን መስበክ ሰብከው ለሚያሳምኑት ኃይል ካለ መሞከር ይችላሉ። አብይም እነሱም አንገትን ይሰጣል። መንግስቱ ይል ነበር አንገቱን ሊሰጥ አንገት ቀንጥሶ ሲያበቃ አንገትን ይሰጥላታለሁ እሱ የለመደው ነው። ሙቪ አይተነዋል በተደጋጋሚ። ስለዚህ እሱ ላይ አይደለም እኔ ጊዜ ማባከን ያለብን ይመስለኝ። ከዛ ጋር ግን ይሄ ጉዳይ የሃይማኖት ቤተ እምነቶች ጭምር ሳይቀር በትግራይ የተፈጸመው ለማውገዝ አቅም ሞራል ያጡ ቤተ እምነቶች ጭምር ነው ተዋናይ የሆኑበት። የመንግስትን አቋም ደግፈው ያራመዱ የአብይን አቋም የኤርትራን በትግራይ ህዝብ እየፈጸመው ያለው ግፍ ለማውገዝ አንድ ቃል እንኳን መናገር ያልደፈሩ የሃይማኖት እምነቶች ናቸው ያሉትና ይሄ ችግር እስከመቼ ነው ዋናው ቻሌንጅ ፈተና ሊሆናችሁ? አሁን ነግሬህ አሁን ኢትዮጵያን ማፍረስ ነው አሁን ያወራን ያለው። ኢትዮጵያን የማፍረስ ስራ ኤክሰለንት ስራ በጣም የሚገርም ማለት በሺህ ዓመት ያልተቻለን ስራ በአጭር ጊዜ ውስጥ መፈጸም የቻሉት የአማራ ኤሊትና አብይ አህመድ እየተመራ ይሁን የመራ ጊዜ ነው የሚያውቀው እነዚህ ሰዎች ናቸው ደጋፊዎች። የአማራ ኤሊት ሲባል እኮ የሃይማኖት ኤሊትም አለ። ዞሮ ጺሙን ስላንጀረገገ ምንድነው የኑግልጥልጥ የመሰለ ኮፍያ ስላረገ ይሄን አጀንዳ ሲያስፈጽም ምን ሲሰራ እንደሚል አሳምሮ ነው የሚያውቀው። የሃይማኖት አባት አክብሮት የሚኖረኝ ለሃይማኖት አባት የእምነቱን ተከታዮች እኩል ማየት ሲችል ነው። የሱዳን ኦርቶዶክስ ክርስቲያን ካለ የሱዳን ኦርቶዶክስ ክርስቲያን ማየት መቻል አለበት። የትግራይ መሰረት የሁሉም የኦርቶዶክስ እምነት መሰረት የእስልምና መሰረት ትግራይ እኮ ነው። ለትግራይ ያልሆነ ክርስቲያንነት ለትግራይ ያልሆነ ጵጵስና ለትግራይ ህዝብ ለትግራይ አማኞች ያልሆነ ጵጵስና ለየት ህዝብ ይሆናል ብለህ ነው እነዚህ ሰዎች ሲሪየስሊ የምትወስደው? ኢትዮጵያን የማፍረስ አጀንዳ ውስጥ የአማራ ኤሊት እና አብይ ተረባርበዋል ስል የአማራ ኤሊት ማለት የአማራ አርሶ አደር ማለት አይደለም። የአማራ አርሶ አደር ያላወሰው ነው እየተቀቀለ ያለው። የአማራ አብዛኛው ወጣት አደናግረህ ሁመራ ገብተው ሁመራ ንብረት ዘርፈው ጎንደር ይገባሉ፣ ባህር ዳር ይገባሉ እንጂ ሁመራ እንደሚሉት ግዛታችን ነው ብለው እሱን ኢንቨስት ሊያደርጉ እሱን ሊያሰፉ አይሞክሩም፣ አያደርጉትም። ምክንያቱም አፍራሽ ነው አካሄዳቸው ሲጀመርም። ቄስ ሆኖ መጣ ጳጳስ ሆነ ይሄን አስተሳሰብ ይዞ የሚራመድ እኔ ማለት በትውልድ አማራ ነኝ የሚለው ሰው ብቻ በሽታ አርጋህ አትውሰደው። እንደዛ አይደለም። ትውልድ አማራ ስለሆነ አይደለም የዛ አስተሳሰብ ሰለባ የሆነ በቃ በዚህ በአንድ ቋንቋ ዙሪያ ካልተሰለፍሽ አጠፋሻለሁ የሚል አስተሳሰብ ሰለባ የሆነ ቄስ ሆነ ጳጳስ ሆነ ሼክ ሆነ የዚህ አገር የማጥፋት ተሳትፎ አካላት ናቸው። የፈለክ ልትዘምር ትችላለህ። አሁን ለትግራይ ወጣት ያላነባው እንባ ኢትዮጵያ ለምትባል አብስትራክት ሀገር ልታነባ ብትችል ቀልድ ነው፣ አልሰማህም ነው። በቃ እሱ በዛ ደረጃ ነው መታየት ያለበት። ኦኬ በኋላ እንመለሳለን ወደ ኢትዮጵያ ጉዳይ። የኢሳያስ መንግስትም በተመሳሳይ አውሮፓ ህብረት የያዘው አቋምም ሆነ የአሜሪካ መንግስት የያዘው አቋም ልክ ህወሓትን የማዳን ዘመቻ ነው ብሎ ክስ ሲያቀርብ ይሰማል። አንዳንዶቹ ይሄ በጦር ሜዳው እያጋጠመው ያለው ሽንፈት ለመሸፋፈን የሚያደርገው ጥረት ነው ወገኖች አሉ። እርሶ እንዴት ነው? ህወሓትን አሜሪካ አይደለም፣ ህወሓትን የትግራይ መንግስትን አውሮፓ ህብረት አይደለም። የፈለጉትን ቢያው ማቀም ነው የሚሉት አይደለም እንዴ? ህወሓትን ያዳነው የትግራይ ህዝብ ነው፣ የትግራይ ወጣት ነው። ህወሓት የትግራይ ህዝብ ይመራል። ስለዚህ ተመጋግቦ ነው የሚሄደው። ህወሓትን ግን ህወሓት በመምራቱ ብቻ የመጣ ነው ብለንም ማስቀመጥ አንችልም። ከምንም ነገር በላይ የህወሓት አባላት ያልሆኑ የጦር መኮንኖች አሉ፣ ሰራዊት የሚመራው። የህወሓት አባላት ያልሆኑ ጦር ሜዳ ውስጥ የተለያዩ ድርጅቶች አባላት የሆኑ
ትግራይ ውስጥ ያሉ ድርጅቶች አባላት የሆኑ ታጋዮች አሉ። የነዚህ ሁሉ ድምር የትግራይ ህዝብ ኮሚትመንት የትግራይ ህዝብ አልንበርከክ ባይነት ነው ህወሓትንም ያዳነው። እኔንም ያዳነኝ የኔ መዳን ማተራ ያደረገ ኢሳያስ ለአውሮፓ ህብረት በመንበርከክ መዳን ይፈልጋል አውቃለሁ። አብይ ለአውሮፓ ህብረት መንበርከክ ይሄ ወሬውን ተውት። ይሄ ኮተት አንገቴን እሰጣለሁ ምናምን የሚባለውን ጨዋታ ተውት። እሱ ጨዋታ ነው ማለት አብይ የተማራት ስክሪፕት አለች የመንግስቱ ኃይለማርያም ስክሪፕት እናጡት ነካሽ ይላል ማለት ሌላ አዲስ ቋንቋ እንኳን አልፈጠረም። መደመር አንድ ሰሞን ሲያምታታባት ነበር። እሷም ብዙ ርቀት ልትወስዱ አልቻለችም። ሪቫይዝ የሚያደርገው የመንግስቱ ኃይለማርያም ስክሪፕት እናጡት ነካሾች የምናምን ወንበዴዎች ሁንታ የሚል ቃል አንዳንዴ ማይምነት ይጠቅማል። ምን ትርጉሙ ምን እንደሆነ እንኳን ሳይል ድንገት አንድ ሰው አስጨብጦታል። እሱን ይዞ ይየ ሲል ነበር። አሁን ያው ህወሓት ወደሚል ገብቷል እና አውሮፓ ህብረትና የአሜሪካ መንግስት እንዲያድኗቸው የሚማጸኑ ከጅምሩም በእነሱ ቦራኬ ላይ ተመስርተው መቀጠል የሚፈልጉት እነዚህ ሰዎች ናቸው። ይሄ ብራቫዶ የሚፎክሩት ፉከራ ኢሳያስ when it comes right down to it መጨረሻ ነገሮች ሲመሩ ኢሳያስ ብሊንክ ነው የሚያደርገው። እሱ እንዲህ ብሎ ልክ የሰፈር ጉልቤዎች የሉም ሲፎክሩ መጨረሻ ላይ ሲሪየስ መሆንህን ሲያዩ ድንገት ቢላ ስትመዝ ትቻለሁ ብሎ እንደዛ አይነት ሰዎች ናቸው። ሻዕቢያ 32 ክፍለ ጦር አለው ትግራይ ውስጥ። 32 ክፍለ ጦር ሽፍታ ነው መለቅመው ደብረጽዮን ነው መለቅመው ጌታቸውን ነው መለቅመው ሲል ከቆየ በኋላ በጦር ሜዳ በደንብ መቀጥቀጥ እንደጀመረ ሲያይ በመቶዎች በሽሽት በየሰፈሩ የአገው ወጣቶች መጠየቅ ይችላል። ቀሚስ ለብሰው መደበቅ ሲጀምር ያውቀዋል። በሺዎች ይዞ መጥቶ ተቀጥቅጦ አስከሬኖች በአስከሬኖች ሆኖ ይሄ ነገር ተቀይሯል። አሁን 100 ሺህ ናቸው ይላል። ቁጥሩን ዝም ብሎ ይፈጥሩት። አብይ አሳምሮ ያውቃል። አስቸጋሪ አሰልቺ ያለው ሻዕቢያ የገመገመውን ግምገማ ነው። ወረቀቶቻቸውን እናገኛለን። እና አብይ ህዝብ አይወደንም በግልጽ ይናገራል። አብይ የትግራይ ባለሀብቶች ሰብስቦ በቃ ውሃም አያቀርብለትም ውሃው። ይሄ ሰራዊት እንደ ሰራዊት መፍረስ ያለበት ሰራዊት ነው። ምንም ጥያቄ የለውም። የሻዕቢያ ሰራዊት እንደ ሰራዊት መፍረስ ያለበት ሰራዊት ነው። ኢንዲቪጁዋል አድማቋም ኢንዲቪጁዋል በኺት ወይ ከመቹ ወይ ወርቅነህ በመግደል አይደለም ይሄ ሰራዊት ይፈርሳል። ምንም አትጠራጠር። የአብይ አህመድ ኢንታየር ሰራዊት ትግራይ ውስጥ አለ። ኢንታየር ሰራዊት ሙሉ አሁን ከየሰፈሩ የሚለቅማቸውን ነፍሰ ጡር ሴቶች ሳይቀር ይዞ ሰራዊት ለማስመሰል ይሞክራል ያለው። ደፍሮ ሱዳን ጋር መቆም አይችልም። ካቱ ትልቁ ጠላቱ ሱዳን አይደለም ትግራይ ነው። የትግራይ ህዝብ ነው። የትግራይ ህዝብ ተነስቶ አብይ አለኝ የሚለው የሚጠብቀውም ሰራዊት እንደማይኖር አሳይቶታል፣ አረጋግጦለታል። ገና አልጨረስነውም ይሄን ስራ። አሁንም በገቡባቸው ከተሞች ባሉባቸው ከተሞች እህቶቻችንን ይደፍራሉ። አሁንም ወጣቶቻችንን ይገላሉ። አሁንም ህፃናቶቻችን፣ ሽማግሌዎች የእርሻ ስራ እንዳይኖር ሞፈር ቀንበር ይሰብራሉ፣ ያቃጥላሉ። ሁለቱም ተጋግዘው ይቺ ነገር ለአንዴና ለመጨረሻ እስክታከትም ድረስ እንታገላለን። የሚገባቸውን እንሰጣቸዋለን። የትግራይ ህዝብ ይሰጣቸዋል። ምንም አትጠራጠር። የትግራይ ወጣት በ10 ሺዎች በስልጠና እየገባ ነው። በ10 ሺዎች ሻዕቢያ መዳን ከፈለገ ያው አውሮፓ ህብረትን ነው የሚማጸነው። ትግራይም ቢያሉኝ እንጂ ወያኔም ቢያለኝ እንጂ እኔ ኩሽ ብዬ ነበር ነው የሚለው። አብይ እንደዛ ነው የሚለው። አሁን ዲና ዝም ብሎ ያው የነገሩትን ሰብቶ ከህወሓት ጋር ልደራደርም አብይ ምን እንደሚል እኔ አንገቴን እሰጣለሁ። ቀድሞም ከህወሓት ጋር ችግር አልነበረብኝም። የአማራ ኤሊት አሳስቶኝ ነው እንደሚል ቅንጣት አልጠራጠርም። ለአማራ ኤሊትም ንቀት አለው። እሱ ለኦሮሞ ጠቅላላ ለህዝቡ ነው ንቀት ያለው። እኔ በቅርበት ስለማውቀው ነው የምነግርህ። በጣም በሚያሳፍርህ ደረጃ ነው ኦሮሞን የሚንቀው። እሱ የተማደረ ህፃናት ናቸው ይላል። የኦሮሞ ወጣት የኦሮሞ ኤሊት ህፃን ነው። ቃል በቃል የነገረኝ ነው። ህፃን ነው።
እንደ ህፃን ጠርተህ የኔ አንበሳ የኔ ማሙሽ ይያልክ ደረተ ላይ ያስደግፈ ኋላ ግን እየጠመዘዝክም ቢሆን ነገር ታስተምረዋለህ ብሎ የሚያምን ቀውስ ነው የሰውዬ። ኢሳያስ የኤርትራን ህዝብ የሚንቅ የኤርትራን ህዝብ የሚጠላ ያ ሰው ነው። ግን ደግሞ የበለጠ ሁለቱም ከሚንቁት ከሚጠሉት ህዝብ በላይ በጣም የሚጠሉት ለህልውናቸው ስጋት የሆነ የትግራይ ህዝብ አለ። በጋራ ተገናኝተዋል። መዳን ሲፈልጉ አቋማቸውን ሲቀይሩ ሀፍረት የላቸው። ቡተፍሊቃ የሚባል የአልጄሪያ ፕሬዝዳንት ነበር። ቡተፍሊቃ ሊያደራድር መጥቶ ኢሳያስ በቃ ሀገር ይያዝልኝ አለ። ወያኔ ልክ አላስገባሁት ብሎ ፎክሮ መለስ ጋር ሲመጣ አይመለስ ችግር የለውም አሁን አትጨቃጨቅ ብሎ ወደ ሀገር ተመለስ ኢሳያስ ይቀበለዋል አሉ። አይ እንዴት ሊሆን ይችላል? ሀሳብ የምትቀይሩ ከሆነ በዚህ ብታስተካክሉ። ዛሬ እርምጃ መውሰድ ጀምረናል። አገር ከመግባት በፊት መልእክት ይልካል አሉ። ኢትዮ ኤርትራ ጦርነት ያኔ መለስ was clear ብዙዎቹ ግንባሮች የኤርትራ ሰራዊት እየተቀጠቀጠ ነበር። ኤርትራ ማርቲን ፕላውት አሁን ብዙ የትግራይ ኮዝ ይደግፋል ይሉኛል። ያኔ አሳስተውት የወያኔ ጦር እየተደመሰሰ ነው ይል ነበር ማርቲን ፕላውት በዛን ሰዓት አሳስተውት ነው። 4 ሰዓት ባልሞላ ጊዜ ውስጥ ኮምፕሊትሊ የኤርትራ ሰራዊት ተቀጥቅጦ ተደምስሶ ቦታውን እየለቀቀ በሳህል እንገባለን ወደሚል ወሬ ተገባ። ቡተፍሊቃ አልጀርስ ሳይደርስ ኢሳያስ አፈወርቂ እንትን ልኳል፣ ፋክስ ልኳል። ለድርድር ዝግጁ ነኝ ያሁን ፉከራ። ምክንያቱም የነዚህ ሰዎች ፍላጎት የራሳቸውን ስልጣን ማቆየት ነው። ለአማራ ህዝብ አክብሮት የላቸው፣ ለኦሮሞ ህዝብ አክብሮት የላቸው፣ ለትግራይ ህዝብ ያው ቋሚ ጥላቻ አላቸው። እሱ ላይ ምንም እንትን የላቸው። እነዚህ ሰዎች አውሮፓ ህብረትን አሁን ለማሳመን የሌለ ምክንያት መፍጠራቸው አይቀርም። የአሜሪካ መንግስት ለማሳመን አሁን ቀረርቶ የአማራ ኤሊት በቀረርቶ ዙሪያ ትንሽ ከሌላው ኤሊት ትንሽ ጠንከር ይላል። አሜሪካ ሉዓላዊነታችን ማን ነው ሲነግረኝ ነበር አንዳርጋቸው ጽጌ ኤምባሲ ይሞክሯት ኤምባሲ አሜሪካን ኤምባሲ ሄደ ይሄን ቪዛ ፍለጋ ነው በአብዛኛው ወጣት አሜሪካን ኤምባሲ መሄድ የሚፈልገው። አሜሪካን ኤምባሲ ለአብይ ስልጣን ሲባል ማቃጠል የሚፈልግ ወጣት አለ ብያለሁ። እንደዚህ አይነቱን ቀልድ ለጊዜው ነው እንትን የሚሉት። ዋና የአሜሪካ ዲፕሎማቶችን እግር ይዘው ስሙ ብቻ አይደለም አንጠልጥለው አድሉኝ ማለታቸው አይቀርም። ኦሬዲ ያሉ በተግባርም ያሉት ነገር ነው። ያው ሌላው ፉከራ ለፐብሊሲቲ ስቱንትስ ነው የሚሏቸው በመድረክ አለሁ ለማለት የምትላቸው ነገሮች ናቸው። እኔ አሁን እሱ አያሳስበኝም። የአውሮፓ ህብረት ለኔ ሰርቫይቫል አስፈላጊ አይደለም። ህወሓትና የትግራይ መንግስት እድሜ ለትግራይ ወጣት እድሜ ለትግራይ ህዝብ ሌላ አጀንዳ የላቸውም እኮ። በኔ ነገ ተነጎዳ እዚሁ በሚደረግ ውጊያ ከተሰዋ ያንን ማንት ሊዞ የሚሄደው ለነጻነቱ የማይደራደር ህዝብ ነው። ስለዚህ አሁንም የቀሯቸው የሚፈጽሟቸው በደሎች አሉ። እነዛን በደሎች ለአንዴና ለመጨረሻ እስኪቆሙ ድረስ የትግራይ ህዝብ ትግል ይቀጥላል። ህወሓትም ያው እንደተመረጠ የትግራይ መንግስትን እንደሚመራ ፓርቲ ትግሉ ይቀጥላል። የዚህ ትግል ግን ብቸኛ ባለቤቶች ህወሓት ናቸው ማለት አይደለም። ለነጻነቱ የማይሳሳ ህዝብ ሁሉም አይነት ፖለቲካ አስተሳሰብ ያላቸው የዚህ ትግል አካላት ናቸው። እዛ ያለ የኤርትራ መንግስት ከትግራይ ወጣለሁ ብሎ በጽሁፍ ካሳወቀ ለጸጥታው ምክር ቤት አንድ ወር አልፎታል። መሬት ላይ ያለ እንቅስቃሴ ያለ ምንድነው ያለው? አይወጡም ማለት በጉልበት ነው የሚወጡት። ምክንያቱም ኢሳያስ ካሉት 40 ምናምን ክፍለ ጦሮች ወደ 70 ምናምን ፐርሰንቱ 80% ትግራይ ውስጥ አሉ። ምክንያቱም ትግራይ ውስጥ ትግራይን ህዝብ አንበርክከህ ካልቆየህ በስተቀር ኤርትራ ከገባው አንደኛ ብዙ መርዶ አለ። በኢትዮ ኤርትራ ጦርነት ካለቀው ሰው በላይ አልቆበታል ኢሳያስ። ስንት ቤት አርድቶ ይዘልቀዋል። ስለዚህ እንደምንም ከችሎ አጠናቆ ትግራይን አንበርክኮ ከተመለሰ ነው ሰርቫይቭ ማድረግ የሚችለው። አብይ ትንሽ ከዛ የተለየ ነገር የሚያሳይ ይመስላል። ሌላውን ኢትዮጵያ በሙሉ እንዳላጣ ብሎ መበረክረክ የጀመረ ይመስላል። ሰው ይገፋል፣ ከየሰፈሩ ይለቅማል። እንዳልኩ ነፍሰ ጡሮች ጭምር ነው የሚመጡት። ስለዚህ አማራ አካባቢ እንቅስቃሴ ማድረግ ስንጀምር አማራን የማስበርገግ ምናምን ፍላጎት አይደለም። ስትራቴጂካሊ ጥቅም ባላቸው ጉዳዮች ላይ እንቅስቃሴ እናደርጋለን። ግን ይፈራል አብይ።
እዚህ ገብተው እንደገና ሌላውን ያሳምጹብኛል ብሎ ይሰጋል። አይቀርለትም ምንም እሱ እንትን የሚል ነገር የለውም። ግን ኢሳያስ ከወጣ ተከትለው ያጠፉኛል ብሎ ያምናል። ይህ እንቅልፍ የማይወስደው ሰው ማለት ነው። በምንም መልኩ ጥፋት በማጥፋቱ ምክንያት ሲቃዥ የሚኖር ሰው ማለት ነው ኢሳያስ። አብይም ተመሳሳይ ነገር ውስጥ ነው ያሉት። ስለዚህ አለመውጣታቸው አያስገርመኝም። ይወጣሉ የሚል እምነትም አልነበረኝም። የሚወጡት በጉልበት ነው የሚወጡት። ኦኬ አሁን በዚህ ከጸኑ እነሱ ያው በጉልበት ይወጣሉ። አብይም በዚህ ከቀጠለ ቀጣይ የትግራይ መንግስትና ሰራዊት ቀጣይ እርምጃዎች ምን ይሆናሉ? ዝርዝር እንዲነግር መችሳ አልፈልግም። ትግራይ በተሟላ መልኩ ነጻ መውጣት መቻል አለባት። ነጻ ወጣ ህዝቡ የራሱን እድል በራስ የመወሰን መብቱን በሪፈረንደም ያረጋግጣል ማለት በየቤተ ክርስቲያኑ ቅድስት ሀገር ኢትዮጵያን ሰላም አድርግልን የሚሉ ሰዎች አሉ። የነሱ ጸሎት ከሰመረ ኢትዮጵያ ቃል ይሆናል ማለት ነው። በእኔ እምነት ግን እንደዚህ አይነት ነገር ይኖራል ብዬ አልገምትም። ምክንያቱም የተወህን አገር የተወህን ብቻ አይደለም የተረባረበብህን አገር ምን ብለህ እንትን ልትለው ትሞክራለህ? የሚጨንቅ ነው። በዚህ ይሄን አስበህ ብዙ እንትን አታገኝም። ግን ለኔ የትግራይ ህዝብና የትግራይ ሰራዊት እነኚህ አሁንም ቢሆን በየቦታው እህቶቻችንን የሚደፍሩ በየቦታው መነኮሳትን የሚገሉ ሼኮችን የሚጨፈጭፉ ጠላቶች ሙሉ በሙሉ እስኪንበረከኩ ድረስ ሙሉ በሙሉ እስኪጠፉ ትግራይ ከነዚህ ነጻ እስክትወጣ ድረስ ትግላችን ይቀጥላል። ከዛ በኋላ የትግራይ ህዝብ ውሳኔ ነው የሚሆነው ምንድነው የሚሆነው የሚለው ነገር ነው። እሺ የኢትዮጵያ ነገር እርም ያወጡ ነው የሚመስሉትና ግን ወደ ኢትዮጵያ ጉዳይ እርም ያወጣታል። አንዳንዴ በጣም የምትወደው የሚመስልህ ሰው ሲሞት ነው በጣም ምሬት የሚጨምረውና ከዛ አንፃር ብታየው ነው የሚሻለው። እኔ ኢትዮጵያ እንድትኖር ፍላጎት ነበረኝ። ኢንፋክት አሁንም አለኝ እኮ ማለት እንትኑ ነው የማይታየኝ። ትንሽ አም ቱ ኢንተሊጀንት በተረት ለማመን በጣም ትንሽ እንትን አለኝ። እሱ ነው የከበደኝ እንጂ ኢትዮጵያ ጋር ጠብ የለኝም። ኢትዮጵያ እንደ ፕሮጀክት መቀጠል የነበረበት አሪፍ ኮንሰፕት ነው የሚል እምነት ነበረኝ እስከ ቅርብ ጊዜ ድረስ። አሁን ለምሳሌ ሰዎች ምን ይሉኛል በኮንፌዴሬሽን ነው ያሉኛል። ኮንፌዴሬሽን ማለት የጋራ መከላከያ ማለት ነው። ለምሳሌ ትግራይ፣ ሶማሌ፣ ደቡብ፣ ሲዳማ የጋራ መከላከያ ይኖራቸዋል ማለት ነው። የአማራ አይሌት ከሚያስተዳድረው የአማራ ክልል ጋር ትግራይ ማን ነው የጋራ ጠላት ሊኖራቸው የሚችለው? ኮንፌዴሬሽን ለመዋሃድ እስኪ ገምት። ለኔ አስቤ ዋናው የኢትዮጵያ ጠላት የኢሳያስ አፈወርቂ መንግስት ከአማራ ኤሊት ጋር ሆኖ ከአማራ ክልል መንግስት ጋር ሆኖ ከአማራ ክልል ሰራዊት ጋር ሆኖ ትግራይን ካጠቃ ከኢሳያስ በላይ የጋራ ጠላት አማራ ክልልና የትግራይ ክልል ምንድነው? ማንን ሊያገኙ የሚችሉት? ሰይጣንም በዛ ደረጃ የጋራ ጠላት ሊሆን የሚችል አይመስለኝም። ሰይጣንን የማጥቃት ስራ ደግሞ መለኮታዊ ስራ ነው። መድኃኒዓለም ራሱ ሃንድል የሚያደርገው እንጂ በኮንፌዴሬሽን የምንሰራው አይመስለኝም። ሶ ይሄንን ነው እኔ አም ቱ ኢንተሊጀንት ኢንተርቴን ለማድረግ እንደዚህ አይነት በሆነ ተአምር ኢትዮጵያ ትድናለች እንጂ ኢትዮጵያ እንድትድን ከማንም በላይ ፍላጎት ነበረኝ አለኝም። ፍላጎት ከሆነ እውነትን እንነጋገር ከተባለ ግን አብይ አህመድና ኢሳያስ አፈወርቂ በአማራ ኤሊት ትልቅ ተሳትፎ ኢትዮጵያን የማፍረሱን ስራ ኦልሞስት እንትኑ ይሄ ፊኒሺንግ ተቹ ካልሆነ በስተቀር 100 ሊባል በሚባል ደረጃ ጨርሰውታል። ሶ ከዚህ በኋላ የሆነ መለኮታዊ ተአምር ተፈጥሮ ሰርቫይቭ ካረግን ችግር አይደለም፣ ደስታውን አልችልም። ግን እንዳልኩ አይ ስቲል ማለት ቱክ ማለት ቱ ኢንተሊጀንት ነኝ ለእንደዚህ አይነቱ ተረት። እንደዛ ከሆነ ዘንዳ ምንድነው መደረግ ያለበት? አሁን የሚያስተላልፉትም ነገር ካለ ኢትዮጵያ አብረን ካዳናት እናድናት፣ ካልሆነችን ደግሞ እየራሳችን ይሄድ፣ ጥሩ ከሆነ እኛም አለን የሚል ነገር ነው መልእክት ያስተላልፉትና እስኪ ለኢትዮጵያ ሕዝብ ለትግራይ ሕዝብ የሚያስተላልፉት መልእክት ነው። እኔ ለኢትዮጵያ ሕዝብ ማስተላልፈው ልጆቻችን የት የገቡ ነው ብለው ይጠይቅ ብቻ ነው። ምንም ሌላ ነገር የለኝም። ልጆቻችን የት የገቡ ነው ህግ ለማስከበር አንዳንድ ያው እኛ ጓደኞች
ከሞቱ ወታደሮች ምናምን ስልክ ያነሳለሁ። ስልክ በዛ ነው የምትደውለው ብዙ ጊዜ እና ይደውላሉ ቤተሰቦች ወደ ባሎቻቸው ወደ ልጆቻቸው ስልክ ነው ታነሳለህ ለ3 ቀን ምናምን ትጠቀምበታለህ እና አይ የህግ ማስከበር ዘመቻ ነው ልጄ የሄደው ነው የሚሉት ወይ ባሌ ነው የሚሉት። አንደኛ እንደዚህ አይነት ቀልድ ኢትዮጵያ ህዝብ ከመስማት እና በደንብ ኢንጆይ ማድረግ መጀመሩ ራሱ የሚያስገርም ነው። ልጆቻችሁ ህግ ማስከበር ዘመቻ አልሄዱም። በሺዎች ነው የሚታረዱት። እንዋጋለን ብለው ይመጣሉ፣ ከኋላ ይመቷቸዋል። ሻዕቢያ አክብሮት የለውም ያልኩት በጉልበት አስገባቸው ነው የሚለው ማለት ሁሉንም አማራ ነው የሚለው ሻዕቢያ። እኛ ብሔር ብሔረሰብ እንላለን። ሲዳማ ተወላጅ ነው የወላይታ ተወላጅ ነው እንላለን። ያገኘነው ሰው መታወቂያውን አይተን ሻዕቢያ ሁሉንም አማራ ነው የሚላቸው በጉልበት አስገባቸው ነው የሚለው። አዛዦች የሚባሉት መሳቂያዎች ናቸው፣ ማሳሪያዎች ናቸው። ኢትዮጵያን ማዋረድ ማለት በደንብ ተሰባስቦ የመጣ ውርደት ካለ አብይ አህመድና የሱ ትእዛዝ የሚቀበሉ ጀነራሎች ያመጡት ውርደት ነው። አንድ ሻለቃ ጀነራል አይል ምን አይል አስገባቸው ነው። አንድ ቅርብ ጊዜ እነግርሃለሁ። አንድ ክፍለ ጦር 31ኛ ክፍለ ጦር አዛዥ ሻምበል የሚባል አለ። ጀነራል ይሁን ኮሎኔል አላውቅም፣ ስሙ ሻምበል ሻምበልን በለው ብለህ አስገባ፣ በግድ አስገባ። ምክንያቱም እነሱ መጀመሪያ ሞት አይፈልጉም። ይሄ አማራ የሚሉት ካለቀ በኋላ እነሱ እኔን በእጅ ለመያዝ ምናምን ይገቡት የሚያስቡት ማለት ነው። ስለዚህ እነዚህ አይነት ሁኔታ ውስጥ ልጅ ህግ ማስከበር ዘመቻ ሄዷል ምናምን የሚል ኢትዮጵያዊ እንደዚህ አይነቱ ቀልድ አቁምና ልጅ የትገባ ብለህ ጠይቅ ነው ብቻ ይሄ መልእክት። ለትግራይ ህዝብ ግን የጀመርከው የሚያኮራ ጠላትን የማንበርከክ ስራ ውጤታማ ነው። ካሁን በፊት በድለናል፣ ከአቅምህ በታች ከአቅምህ በላይ መሆን ሲገባን መስራት ሲገባን ባለመስራታችን ምክንያት ችግር አሁን ላይ ነው ችግር ዳርገናል። እሱን እንክሳለን። በተግባር ልጆችህም እያሳዩ ያሉት እሱ ነው። እነዚህ ጠላቶች ሙሉ በሙሉ የሚቀበሩበት ቀን ቅርብ ነው። ባለህበት ልጆችንም የመረቅ የላከ ነው። ባለህበት ለዋም ነው የሚንቀሳቀስ ግን ደግሞ በቂ ቅጣት ደርሶበት ስለማያውቅ አመኑን ማስተካከል አልቻለም። ምናልባት ከዚህ በኋላም የፈለገው ነገር ቢኖር አመኑን ማስተካከል የማይችል መንግስት ነው። አብይ ወደ ስልጣን ሲመጣ አሜሪካኖችም ሳይቀር የሪፎርም ሰው ነው። ያው አሜሪካኖች ካልደገፉ ኖቤልም አትሸለምም። በዛ ደረጃ በአጭር ጊዜ ውስጥ ምን እንደሰራ ሳይታወቅ ዋሽቶ ቀባጥሮ በአሜሪካኖችም ዘንድ በሌላውም ምዕራቡ ዓለም ዘንድ እንደ ዲሞክራሲ እንደ ሪፎርም እንደ ተሐድሶ መሪ ተደርጎ የሚቆጠር የነበረበት ሁኔታ ስለነበረ በዚህ አጭር ጊዜ ውስጥ የሰራቸው የሽፍትነት ስራዎች፣ የሰራቸው ዘር የማጥፋት ስራዎች፣ የሰራቸው በጣም የራስ የሚባልን ህዝብ የራሱ ህዝብ አይደለም። አሁን በእርግጥም ተደጋጋሚ ላሳየው የራሱ ህዝብ አድርጎ አይቆጥረውም የትግራይን ህዝብ። ግን አትሊስት በቴክኒካል አረዳድ የኢትዮጵያ ጠቅላይ ሚኒስትር ነው ሰው ኢትዮጵያ ውስጥ ያለ ሰው ሁሉ የራሱ ነው ብሎ ማሰብ መቻል አለበት። ያንን እንኳን ቤሲክ ዲሰንስ የሚልታለ መሰረታዊ ጨዋነት ተግባር ብለን የምናስቀምጣቸው ነገሮች እነሱን በፍጹም በጣሰ መልኩ የፈጸማቸው ወንጀሎች በጣም የሚያንገፈግፉ ናቸው። ስለዚህ የአሜሪካ ሴኔት በዚህ ጉዳይ ላይ አቋም መያዙ የሚደገፍ ነው ብቻ ሳይሆን የከፍተኛ ምንድነው በሪፎርመርነት ስም ያው ንብረት ለመሸጥ ነው ሪፎርመር ይባል የነበረው ሲጀመር አብይ ንብረቶቹ ሸጦ ሊጨርስ ይችላል። እነሱንም ሸጦ የጀመረውን ዘር የማጥፋት እንቅስቃሴ የጀመረውን ሴቶችን የማዋረድ የትግራይ ህዝብ እንደ ህዝብ የማዋረድ እንቅስቃሴ ያግዘኛል የሚል ጠመንጃ ለመግዣ ሊያውለው ይችላል። በእንደዚህ መልኩ እዚህ የመጣ ሰው በዚህ አጭር ጊዜ ውስጥ እዚህ ደረጃ ላይ መድረሱ ለነሱም ጭምር ከጠበቁት በላይ በመሆኑ የያዙት አቋም ነው የሚል እንዳልኩ እነሱ እንዲቀበሉት መጠበቅ ስህተት ነው የሚመስለኝ። ኢሳያስም ሆነ አብይ
የወንጀል ኢንተርፕራይዝ ነው ያላቸው። የሚያገናኛቸው ነገር ቢኖር የትግራይን ህዝብ በማጥፋት ላይ የተመሰረተ ፖለቲካ አጀንዳ ነው ያላቸው ሁለቱ። አብይ ግልገል አምባገነን ነው፣ አገር አፍርሶ ግን የሆነ ቤተ መንግስት ላይ መሪ ተብሎ መቀመጥ ይፈልጋል። መሪ ሆኖ እንዲቀመጥ ደግሞ እንቅፋት ይሆንብኛል ብሎ የሚያስባቸው ኃይሎች አንዱና ዋነኛው የትግራይ ህዝብና የትግራይ መንግስት ነው የሚመራው ህወሓትም ጭምር ናቸው። በዛ ኤንዌይ በፈለከው ስሌት የፈጸሟቸው ወንጀሎች እዚህ ውስጥ ከምንም አይነት የፖለቲካ ልዩነት በላይ ከምንም አይነት የፖለቲካ አስተሳሰብ ልዩነት በላይ ማንንም ጤነኛ አእምሮ ያለውን ወገን የሚያንገሸግሹ መሆናቸውን ብቻ ነው መናገር ብቻ ነው። በዛም ላይ መስርቶ የሰጡት ምላሽ የሚደገፍ በተቻለ መጠን ሁላችንም የሚገባውን ትብብር ሰጥተን ለተግባራዊነቱ ለአፈጻጸሙ የምንንቀሳቀስበት መሆን ያለበት የሚል እምነት ነው። ሴኔቱ ካስተላለፋቸው ውሳኔዎች አንዱ የተኩስ ማቆም ስምምነትና ድርድር የሚል ነው። የአብይ መንግስት ደግሞ ከህወሓት ጋር አልደራደርም የሚል ምላሽ ሰጥቶበታል። በእርግጥ የአብይ መንግስት ለመደራደር አልደራደርም የማለት ቁመና አለው በአሁኑ ሰዓት? አብይ ምንም አይነት ሞራል ግራውንድ የለውም። ወደ ጋር አልደራደርም ምናልባት አብይ ጋር አልደራደርም የማለት ትክክለኛ ቁመናም ትክክለኛ ምክንያትም የሚኖረው የትግራይ ህዝብና የትግራይ መንግስት ብቻ ነው። እኔ እስከሚገባኝ ድረስ አብይ ከሚመራው መንግስት ጋር መቀመጥ በምንም መልኩ ለምንም ዓላማ በድርድር መቀመጥ ነውር ከነውር በላይ ነውር ነው ተብሎ ነው መወሰድ ያለበት። ይሄ ማለት ለውይይት ለድርድርን ተውና ለውይይት ሰላማዊ በሆነ መንገድ ችግሮችን ለመፍታት በሩ መዘጋት አለበት የሚል እምነት የለኝም። ስለዚህ የአብይ መንግስት እንደዚህ አይነት ሞራል መሰረት የለውም ብቻ ሳይሆን ጤነኛ አእምሮ ያለው ማንኛውም ወገን ህወሓት የትግራይ መንግስት ብቻ አይደለም አብይ መራዋለሁ ከሚለው የተራ የነፍሰ ገዳዮች ቡድን ጋር መቀመጥ ነው ነውር መሆን የነበረበት። ስለዚህ እንደዚህ አይነት ነገር ሞራል መሰረት የለውም። አሁን ለሰላም ሲባል በፈረንጆቹ የሚሉት አባባል ለሰላም ሲባል ከሰይጣንም ጋር ደራደራለሁ ይላሉ። ከሰይጣንም ጋር መደራደር አስፈላጊ ሆኖ ከተገኘ በሩ ዝግ ላይሆን ይችላል። አብይ በዚህ ሰዓት ስለ ህወሓት በደል ለማውራት ምንም አይነት የሞራል መሰረት የሌለው ተራ ሽፍታ ነው። አገር ለማጥፋት ታሪክ አጋጣሚ ትልቅ ቦታ ላይ መቀመጥ እድል የገጠማቸው ትንንሽ ሰዎች አሉ። ትልቅ ጥፋት አድርሰው ከታሪክ እንትን የሚሰወሩ ከነዛ ሰዎች ተርታ ነው የምትመደው። አብይ የሚመራው መንግስት አለ ብዬ ማመን አልፈልግም። መንግስትም ስለሌለ የሰበሰበው በትግራይ ህዝብ ላይ ጥላቻ ያላቸውን በትግራይ ህዝብ ላይ የቆየ ቂም ያላቸውን ወገኖች ነው ያሰባሰበው። የአማራ ተስፋፊ ኤሊት የዚሁ አካል ነው። አለን የሚሉትን ዓላማ ከአማራ ህዝብ ጋር ምንም ያገናኘው ነገር የለውም። አለን የሚሉትን ዓላማ ለማስፈጸም እንቅፋት ይሆነናል ያሉት የትግራይ ህዝብ ነው። የትግራይ ህዝብ ማስወገድ ዓላማ ያላቸው ለአብይ ግን ፍጹም አክብሮት የሌላቸው ሰዎች አብይ ለነሱ አክብሮት የለውም በደንብ ስለማቅ ግን የጋራ ጠላት የሚለውን ለማሰብ አብይ እና ኢሳያስ የሚያግባባቸው እንደዚሁ የትግራይ ህዝብ እንደ ጠላት የሚቆጥሩ ሆናቸው ነው። ስለዚህ እነዚህ ሰዎች ከገሌ ጋር እንደራደርም ማለት የሞራል መሰረት የላቸው። ሞራል መሰረት የሚባል ነገር ካለ ከነዚህ ቆሻሾች ጋር መቀመጥ የለብኝም የሚል ማንኛውም ስለዚህ የሚጨነቅ ወገን ነው። ህወሓትን ተው፣ የትግራይ መንግስትን ተው፣ የትግራይ ህዝብ ተው። መጸየፍ ካለብን እነዚህ ሰዎች ጋር መቀመጥ የለብንም ማለት ካለብን እነሱ ማለት አይችሉም። ያው ጨዋታ ነው። ያው ግን መሰረትም የለው ሞራል መሰረት ብቻ ሳይሆን አብይ በዚህ ሰዓት እየሰመጠች ያለችን መርከብ ከአቅሙ በላይ ድሮም ሲረከባት ከአቅሙ በላይ ሆነች መርከብ ለማዳንም ጥረት አያደርግም። ግን እዛች መርከብ ላይ አንገቱን ከውሃ
ከባህሩ በላይ ለማቆየት የሚውተረተር አንድ ተስፋ የቆረጠ ሰው ነው እንጂ እዚህ ግባ የሚባል ፖለቲካል ክላውትም ያለው ሰው አይደለም። ምንድነው እያለ ያለው በዚህ ጉዳይ ላይ መልስ መስጠቱ ተገቢ ነው ያናምና ግን ፈረንጆች እንደሚሉት ድልድዩን ስንደርስበት እንሻገረዋለን ስለ ውይይት ምናምን ጊዜው አሁን ነው ያናምና የአሜሪካ መንግስት ማን ሴኔት በድርድር ነገሮች መፈታት አለባቸው ሲል ድርድርን እንደ መርህ አለመቀበል አይቻልም። ሰላማዊ መፍትሄን እንደ መርህ አለመቀበል አይቻልም። እንዳልኩ ነው ከሰይጣንም ጋር ቢሆን ለድርድር ልትቀመጥ ይችላል ይላሉ። አገላለጽ ሊሆን ይችላል ግን አሁን የሚያሳስበኝ የትግራይ ህዝብ መከራ በፍጥነት እንዴት ያቆም ነው። በእኔ እምነት ድርድርም ተደረገ የአሜሪካ መንግስትም አቅም ማረገ አላረገ ዋናው አቅም የትግራይ ህዝብ አቅም ነው። አሁንም ቢሆን እነዚህ ሰዎች ፈልገው ሳይሆን ተገደው ከዚህ አካባቢ ተነቅለው ይወጣሉ ምንም። ስለዚህ ነገ ከነገ ወዲያ ኢትዮጵያ የምትባል ሀገር ቀጠለች አልቀጠለች እንድትፈርስ ሁሉም ነገር ሰርቷል። አብይ ከኢሳያስ ጋር በመሆኑ ሁሉንም ስራ ሰርተዋል። መለኮታዊ ተአምር ተፈጥሮ የሚያድናት ካለ እሱ ምናየው ነው የሚሆነው። ግን ይሄ ኢትዮጵያ ስለምትፈርስ ወይ ኢትዮጵያ አደጋ ላይ ስለሆነች ዝም ብለን ጥለን ሄዳለን የሚባል ነገር አይደለም። ጂኦግራፊካሊ ራሳችንን ዲስሎኬት አናረግም ከዚህ አካባቢ። ይሄ ነገር እንዴት ነው መጨረሻ ፍጻሜ የሚያገኘው የሚለው ነገር ራሱን የቻለ ውይይት የሚጠይቅ ጉዳይ ነው። ከዚህ አንፃር ምናልባት ሊነሱ የሚችሉ ነገሮች ሊኖሩ ይችላሉ። ያኔ አብይ ጋር ነው የምትደራደረው ወይስ የሆነ ሰው የማይታወቅ ሰው ጋር ነው የምትደራደረው? አንገቴን እሰጣለሁ ውስጥ ሲፎክር ተሰማለ። ያው መንግስቱ ኃይለማርያም ያደርጋቸው ነገሮች በሙሉ እያናቸው ነው። ያኔ ምናየው ነው የሚሆነው። ግን ከእንትን አንፃር የአሜሪካ ሴኔት ካለው ነገር አንፃር ሲታይ ምንም ነገር ለውይይት ዝግ መሆን የለበትም። ተኩስ ማቆም ማለት ነው። ተኩስ የከፈተ ሰው ነው ማቆም ያለበት። ተኩስ የከፈተብን አብይ ነው። ተኩስ የከፈቱብን ኢሳያስና የአማራ ተስፋፊ ኤሊቶች የመሩት እንቅስቃሴ ነው። እነዚህ ማቆም ካለባቸው እነሱ ያቆሙ። እኛ ራሳችንን የመከላከል ጦርነት ነው የምናደርገው። ራሳችንን የመከላከል ጦርነት ራሳችን ላይ የሚተኮስ ጥይት እስከቀጠለ ድረስ አናቆምም። የምናቆመው ነገር የለም። ስለዚህ ጠላቶቻችን ሊያርዱን የመጡ በተግባርም ያረዱን እህቶቻችንን የደፈሩ እነዚህ ጠላቶች ከትግራይ ተጠራርገው እስኪወጡ ድረስ ጥይት መተኮስ አናቆምም። ዝም ብሎ ያለ ቅድመ ሁኔታ የሚባል ነገር እኮ የለውም። እንተባበራለን ከአሜሪካ መንግስት ከአሜሪካ ሴኔት ጋር ማለት አይ ጥሪ ተደርጓልና አንድ ጉንጭህን ሲመታ ሌላውን ጉንጭ ድገም የሚል አባባል ለቤተክርስቲያን ሊሰራ ይችላል። እንደዚህ አይነት አጋጣሚ ሊሰራል። ትግራይ ቀላል ነው። በዚህ ጉዳይ ላይ የትግራይ ህዝብ ራሱ የመረጠው መንግስት አለው። ያ ራሱ የመረጠው መንግስት ያንን መንግስት የሚመራ ፓርቲ በትግራይ ጣፈንታ ላይ ማንም ሰው ወስኖ ገሌ ትገባለህ አትገባም ሊል አይችልም። ኢሳያስ አይችል፣ ጌታቸው አይችል፣ አብይ አይችል፣ ማንም አይችልም። ፈረስት ኤንድ ፎርሞስት የትግራይ ህዝብ ራሱ የመረጠው መንግስት ማለት ነው ሪስቶር መደረግ መቻል አለበት። እሱ የትግራይ ህዝብ የራስን እድል በራስ የመወሰን መብት ለድርድር የሚቀርብ ነገር አይደለም። በምንም ስሌት ብዙዎቻችን ያው ሮማንቲክ የሆነ ሀሳብ ነበረን። የኢትዮጵያ ፕሮጀክት ይቀጥል አይቀጥል በሚባል ጉዳይ ላይ በጣም የተጋነነ ተስፋ ይዘ የምትንቀሳቀስበት ነበር። አሁን እሱ አይደለም አሁን ርዕሱ። አንድን ህዝብ እንደ ህዝብ በመሰዋት ህፃናትን በመግደል በመድፈር የምትገነባ ኢትዮጵያ ምናምን ሺህ ጊዜ መበጣጠስ ትችላለች። የማንም ርዕስ አይደለም ይሄ። በዛ መልኩ የምትገነባ ኢትዮጵያ የለችም። ስለዚህ እኔ አሁን የሚያሳስበኝ ለአብይ አይነት ትንሽ ሰዎች የተፈቀደላቸው በጭብጨባም ጭምር የተፈቀደላቸው አገር ይዞ የመጥፋት እድል
ትግራይንም ይዞ እንዳይጠፋ ማድረግ ያለብንም በሙሉ እናደርጋለን። ስለዚህ የሰልፍ የትግራይ ህዝብ የራስን በራስ የመወሰን መብት መቼም ቢሆን ለምንም ዓላማ ሲባል ለድርድር መቅረብ እንደሌለበት ቀይ መስመር ነው። እነዚህ ጠላቶች በትግራይ ህዝብ ላይ አሁንም ቢሆን አቅማቸው ፈቀደ ማለት ካሁን በፊት ያደረጉት እንደነበረው በየቦታው ይሄዱ ሰው የሚገሉበት ሰው የሚያበሻቅጡበት እድል እያጠበበ ነው መተናል። ረጅም በማይባል ጊዜ ውስጥ ሙሉ በሙሉ ከዚህ ጠራርገን የምናስወጣበት እድልም ፈጥረናል። ይህን ካልን በኋላ የሆነ ነገር መባል ካለበት ተኩስ መቆም ወስም ካለበት ይሄን ግምት ያስገባ ነው። ዝም ብሎ ተኩስ አቁሙ ሶስታቸው አንደኛ የጊልት ፓሪቲ ሚልታላቸው የኃጢአት አቻነት የመፍጠር ፍላጎት ዓለም አቀፍ ማህበረሰቡ እንደ ቁም ነገር ሊቆጥረው አይገባም። በህወሓት ወይ በትግራይ መንግስትና በአብይ የድሮዮች መንግስት በኢሳያስና አብይ የድሮዮች አስተዳደር መሀል የእንትን ፓሪቲ የጥፋተኝነት አቻነት የመፍጠር ፍላጎት መኖር የለበትም። ስህተት ነው። እኛ ሰለባው የነዚህ ሰዎች አስከፊ ፖሊሶች ሰለባዎች ነን። ራሳችን ለመከላከል የምናደርጋት እያንዳንዷ እንቅስቃሴ ከዛ አንፃር ነው መታየት ያለባት እንጂ አንገት የመቀንጠስ አገር ህዝብ እንደ ህዝብ የማጥፋት እንቅስቃሴው በትግላችን መገታት ስለቻለ አይ በቃ እንግዲያውስ አሁን ገሌጋ ማለት የሚደራደረው ወገን መምረጥ አይችልም፣ መብትም የለውም። ሰው እነዚህ ነገሮች ግምት መግባት ያለባቸው መታለፍ የሌለባቸው ነገሮች ናቸው ተብሎ መቀመጥ ይኖርበታል። ሌሎች ዝርዝር ነገሮች ተጠያቂነት አለ። ዝርዝር አለ። የተጠያቂነት በሶስተኛ ደረጃ መነሳት ያለበት ይህንን ወንጀል የፈጸሙ ወገኖች መሪዎች ተጠያቂ የሚሆኑበት ስርዓት ካልፈጠርን በስተቀር ለዓለም ሰላም ለምናምን ሲባል ለአካባቢው ለሆርን ኦፍ አፍሪካ ስቴቢሊቲ ሲባል ኢትዮጵያ is too big to fail የሚሉ አሉ ዲፕሎማቶች። ኢትዮጵያ is too big to fail በጣም ትልቅ ስለሆነች መፍረስ የለባትም። እንድትፈርስ ፍላጎት ኖሮኝ አያውቅም። ምናልባት ትልቅ ሆና እንድትቀጥል ትንንሾቹን መብላት ያለባት ኢትዮጵያ ከሆነች መፍረስ ያለባት እሷ ነች። ትንንሾቹ ለምን መበላት አለባቸው? ትንንሾቿን ማታከብር ትንንሾቿን ማትንከባከብ ኢትዮጵያ በየትኛው ተፈጥሮ በየትኛው ሎጂክ ነው ትቆይ የሚባለው? ጂኦግራፊ ነው? ተራራ ነው? እና ለህዝቦቹ ያልሆነች ኢትዮጵያ በምንም ስሌት በምን ጥጋግነህ ታቆያታለህ? ለኔ ዋናው ርዕስ መሆኑ መቻል አለበት። እንዳልኩት ነው። አንደኛ የትግራይ መንግስት ህዝብ የመረጠው መንግስት ነው፣ ወደ ቦታው መመለስ መቻል አለበት። ሁለተኛ የትግራይ ራስን በራስ የመወሰን እድል በምን መልኩ ለድርድር መቅረብ የለበትም። ወሳኙ ደግሞ የትግራይ ህዝብ ነው። በሶስተኛ ደረጃ ይህን ወንጀል የፈጸሙ ወገኖች ሙሉ ተጠያቂነት ባረጋገጠ መልኩ ብቻ ነው። ይሄንን ግምት ውስጥ ያላስገባ ተኩስ አቁም ውስጥ የሚባል ጨዋታ ዝም ብሎ እነዚህን ወንጀለኞች ለማዳን የሚደረግ ሩጫ ነው የሚሆነው። እነዚህ ወንጀለኞች የገቡበት ጣጣ አለ። እኛን ጣጣ አስገብተው ሳይነኩ ለመውጣት በሚያደርጉት እንቅስቃሴ እኛ ተባባሪ አንሆንም ነው። እነዚህ እንደ እንትኖች ማንሳት ይቻላል። ከዛ ጋር በተያያዘ አሁን ያው እንደ እርሶም እንደገለጹት በአፋፍ በውድቀት አፋፍ ያለው የአብይ መንግስት ወይም ቡድን አውሮፓ ህብረትም ሆነ ዓለም አቀፍ ማህበረሰቡ አሜሪካም ሆነ የሚያደርጉት በትግራይ ጉዳይ ላይ የያዙት አቋም ፍትሃዊ አቋም ልክ በኢትዮጵያ የውስጥ ጉዳይ እንደገቡና የሀገር ሉዓላዊነት እንደተደፈረ አድርጎ በማቅረብ ህዝብን ለማነሳሳት ሙከራ እያደረገ ነው። በመሆኑ አብይ መንግስት የአብይ ቡድን በኢትዮጵያ ሉዓላዊነት ለመናገር ለማውራት ቁመናም ሞራል አለው? ይህስ ያስኬደዋል? ሀገር መካድ የሚባለው ጽንሰ ሀሳብ እንደ ጽንሰ ሀሳብ በፍጹም ከባድ የሚባል በፍጹም ወተርታ ምንድነው ማያወላዳ የሚባል ምሳሌ አቅርብ ካልክ አብይ ነው ማቅረብ የሚችለው። የሀገር ክህደት ሲፈጸም ማየት የሚፈልግ ወገን ካለ ሌላ ታሪክ ማጥናት የለበትም። አብይ የሰራውን ስራ ማየት ብቻ የሀገር ክህደት ግልጽ ምሳሌ ነው፣ አብነት ነው። የቴክስት ቡክ ኤግዛምፕል ነው። ይሄን የቴክስት ቡክ ኤግዛምፕል የፈጠረ አብይ ስለ ሉዓላዊነት ለማውራት ምንም አይነት
የሞራል መሰረት የለውም። እዚያ ነው መነጋገር ያለብን። አብይ የራሱ ቅድም እንዳልኩ ቴክኒካል በሆነው ሳይንስ ማለት ነው ኢትዮጵያ ጠቅላይ ሚኒስትር ስለተባለ ኢትዮጵያ ውስጥ ያለን ግዛት የሆነ ነገር ለማድረግ ኢትዮጵያ ትልቅ መከላከያ ሰራዊት አላት ነች። ኢትዮጵያ መከላከያ ሰራዊት በቂ ነው እሱ እንደሚለው ትግራይን ለማንበርከክ እንበል ሞክሮ በኢትዮጵያ መከላከያ ሰራዊት ትግራይን ለማንበርከክ ሞክሮ ሳይሳካለት ቢቀር እና ዓለም አቀፍ ጥሪ ቢያቀርብ አይ ዶንት ኖ በዛ ላይ ተመስርተው አይ ትግራይ ያሉ ሰዎችን ለማንበርከክ ሰው ያስፈልገዋልና ብለው ቢወጡ ስቲል ሉዓላዊነት ማስደፈር ነው። አብይ ግን ይሄንን ማድረግ አይጠበቅበትም። በኢትዮጵያን የማፍረስ የታወጀ አጀንዳ ካለው ሰው ጋር ምክንያቱም ኢትዮጵያን ለማፍረስ ባይዘው አሁን ከትግራይ በላይ ኢትዮጵያ እንዳትፈርስ መስዋዕትነት የከፈለ ህዝብ አለ ብዬ አላምንም። ዝም ብሎ ጨዋታ ነው። ሌላው ስለ ኢትዮጵያ የዘመረው ያልዘመረው እንተው። ስለዚህ ኢትዮጵያን የማፍረስ ሙሉ አጀንዳ ካላቸው ሰዎች ጋር በአደባባይ የታወጀ አጀንዳ ካላቸው ሰዎች ጋር ኢትዮጵያን ለማፍረስ ስራዬ ብሎ የዘመተ ሰው የኢትዮጵያ ሉዓላዊነት ተደፈረ ብሎ ስለ አሜሪካ ሲያወራ ለሀገር ለነሱ ስራ ሲሰራ ነበር። አብይ አህመድ ለአሜሪካ የስለላ ተቋማት ጠይቀው ሳይሆን ጠይቆ ይሰራ ነበር። ጠይቆ ባይዘው ምንድነው ከሃዲነትንም ራሱ መጥፎ ስም ከሚያሰጡት ሰዎች አንዱ አብይ ነው። ከሃዲነት ራሱ የራሱ እንትን አለው፣ ትንሽ ደረጃ አለው። ሁኔታዎች አይተህ ወይ የሆነ ብሔራዊ ጥቅም ታስከብር መስሎ የምትፈጽማቸው ክህደቶች ሊኖሩ ይችላሉ። አብይ ክህደትን እንደ ሙያ የቆጠረ ሰው ነው። ኢሳያስ አፈወርቂ ኢትዮጵያን የማፍረስ ዓላማው እንደሚባለው በኢህአዴግ በምናምን እንተው አሁን ሁሉ ኃጢአት ህወሓት የሆነ ስለሆነ እና የትግራይ ህዝብ ስለሆነ የተደናቀፈበት በህወሓትና በትግራይ ህዝብ ምክንያት ነው። ይሄንን እንቅፋት ለማስወገድ ኢትዮጵያን ለማፍረስ የሚያስችል ስራ ለመስራት አብይ ከኢሳያስ ጋር ተደራድሮ እንቅስቃሴ ጀመረ። ሞክሮ ስለተሳካለት ስላልተሳካለት አይደለም። ከጅምሩ 2018 በፈረንጆች አቆጣጠር ሐምሌ ላይ ኢሳያስ ዘዋራቂ ነው ነገሩ፣ አብይም ዘዋራቂ ነው። ግን ኢሳያስ ቢያንስ አያከብረውም ይሄን ሰውዬ። እኛን ሊያጭበረብር ይሞክር ነበረ። ኢሳያስን አለ መለስ የጀመረውን ኢትዮጵያ ውስጥ የነበረን አስተሳሰብ የማጠብ እሱ ፖለቲካል ህዝብ የሚለው ፕሮጀክት ነው የምናደርገው አብይ ጋር ብሎ በይፋ ነው የተናገረው 2018። ይሄ ሰውዬ ኢትዮጵያን የማጥፋት ግልጽ አጀንዳ ካለው ሰው ጋር አብሮ ሆኖ ኢትዮጵያን እያፈረሰ ያለ ሰውዬ አሜሪካኖች እንዲህ አሉኝ ምናምን ይህ ሉዓላዊነት ምናምን የሚባለውን ጨዋታ ቀቅሎ ሊበላው ይችላል። አይደለም እንደዛ የሚባል አይደለም። በውስጥ ጉዳያችን ጣልቃ እንዳይገቡ ብንፈልግ ነበር። አሜሪካኖች ጣልቃ መግባት የለባቸውም፣ ምንም ጥያቄ የለውም። በትግራይ ውስጥ አጀንዳ ጣልቃ እንዲገቡ አልፈልግም። አሁንም ይህን ለማለት ግን ትንሽ የሚያምርበት ሰው ከሌለ በእርግጠኝነት በጣም የሚያስጠላበት ሰው ካለ አብይ አህመድ ነው። ይሄን ማለት አይችልም። ምክንያቱም ሉዓላዊነትን በሳህን ለኢትዮጵያ ጠላቶች አሳልፎ የሰጠ ሰው ነው። ይሄን ከሰጠህ በኋላ እንዲሆንኩ የሚባል ጨዋታ አንደኛ የሚቀበለው ሰው ካለ በጣም የሚያስገርመው፣ አንደኛ ስለ ሉዓላዊነት ያለው ኮንሰፕት የተዛባ ነው። በዙሪያ ሆኖ የሚንጫጩ ብዙ ኤሊቶች አሉ። ሁሉም ቂመኛ ነው፣ ሁሉም አኩራፊ ነው። ይሄ ሁሉ አኩራፊ ዋናው ጠላቱ የትግራይ ህዝብና ህወሓት አድርጎ ይቆጥራል። ያው የሚችሉትን ገለውናል፣ የሚችሉትን አቁስለውናል፣ የሚችሉትን ሊያንበረከኩን ተንቀሳቅሰዋል። አንመረከክም ብቻ ሳይሆን ሁሉም ዋጋቸውን ያገኛሉ። ምንም የሚያጠራጥር ነገር የለውም። ሁሉም ዋጋቸውን ያገኛሉ። በተግባር የሚያዩት ነው። አብይን የሚያድነው የውጭ ኃይል የለ፣ የሚያድነው ጫጫታ የለ፣ የሚያድነው ሰልፍ የለ። አክትሟል። ይሄ ግለሰቦችን በመግደል የምታስቆመው ነገር አይደለም። አብይ አንድ የግሪክ እንትን ላይ አይ ቲንክ የአርቴሚስ ህንጻ የሚባል አንድ ስራ ምንም መስራት ያቃተው አንድ ዝም ብሎ ሰነፍ ሰው
ታዋቂ እንዴት ሊሆን ብሎ አስቦ አንድ ትልቅ መቅደስ ይሁን ይመስለኛል አቃጥሎ ምንድነው ዓላማ ሲባል ታዋቂ ለመሆን ነው ብሎ እንትና ኋላ በግሪኮቹ ወሰኑ ስሙ መዝገብ ላይ እንዳይሰፍር። ያው ስሙ ግን እኔ ማነሳዋለሁ። አሁን አብይ መታወስ ከሚችል ከሆነ ካሁን በኋላ እንዳይፈርስ ብዙ የሞከረለትን ሀገር ባጭር ጊዜ ውስጥ በህዝብ ድጋፍም ጭምር በጭብጨባም ጭምር ኢትዮጵያን ማፍረስ እንደቻለ ትንሽ ሰው ተደርጎ ነው። ግን አንፎርቹኔትሊ ያው ትውልድ ሲዘክረው ይኖራል። ኢትዮጵያን ያፈረሰው ዱርዬ ተብሎ ሲታወስ ነው የሚኖረው ማለት ነው። ከዚህ ጋር ግን አሁን የአማራ ልሂቃን በተመሳሳይ መንገድ ኢትዮጵያዊነት ኢትዮጵያዊ ሞት ያገር ሉዓላዊነት የሚል የዛሬ 30 ዓመት በፊት የነበረ የደርግ አይነት የፕሮፓጋንዳ ስልት እየተጠቀሙ ነው። ይሄ አሁን ብዙ ርቀት ያስኬዳል። ስለ አብይ ያልኩ ስለ አማራ ኤሊት የሚሰራው ነው። አማራ ኤሊት ስለ ኢትዮጵያዊነት በመስበክ የሚያክለው የለም። ኢትዮጵያን ለማፍረስ አብይንም ጭምር አጋግለው እዚህ ደረጃ ላይ ዋናው ኢትዮጵያ መፍረስ ተጠያቂ አማራ ኤሊት ነው። አብይ አህመድ ኤጀንቱ ነው። ዝም ብሎ ያው እንትን ያለው ጋልበል ስሉት የገባበት ነገር አለ። ዋና ጭብጨባ በጣም የሚወደው ጭብጨባ አማራ ኤሊትን ጭብጨባ ነው። እነሱም በደንብ አድምቀውለት የሚቻላቸውን አድርገዋል። አሁን የአማራ ኤሊት ኦሮሞ የሚባል ህዝብ ለኢትዮጵያ መስዋዕትነት ከፍሏል ብሎ አያምንም። የአማራ ኤሊት ትግራይን ይጣላ ይሆናል፣ ትግራይን አይንቅም፣ ኦሮሞን ይንቃል። የት ይደርሳሉ? እነዚህ እኮ አደናቅፈው ነው እንጂ ሁሉ ነገር መጠቅለል ይፈልጋል የአማራ ኤሊት። ኢትዮጵያ ብሎ ሲዘምር አማርኛ እስከተናገርክ ድረስ ብቻ ነው ብሎ የሚያስበው። ኢትዮጵያ ብዙ ቋንቋዎች ሀገር ነች፣ ብዙ ብሔረሰቦች ሀገር ነች። ልባቸው ልቅ እስኪል ድረስ ኢትዮጵያ እንድትቆይ የሚፈልጉ ጉራጌዎች፣ ኦሮሞዎች፣ ሲዳማዎች፣ ወላይታዎች ሁሉም አሉ፣ ሶማሌዎች አሉ። የአማራ ኤሊት እነዚህን ለሱ ባላቸው ቅርበት ብቻ ነው ኢትዮጵያዊነት የሚሰጣቸው የሚነሳቸው። ለሱ አጀንዳ ኢትዮጵያ የሀገር ባህል ልብስ ወዘተ የሚባል ይሄ ዘፈን ላይ በጣም የምትሰማቸው ኢትዮጵያን የማንቆላበሽ ነገሮች ተከትለው እስከነጎዱ ድረስ ኢትዮጵያዊነት ይሰጣቸዋል። ያችን መጠየቅ ከጀመሩ ኢትዮጵያ አይደላችሁም ይላቸዋል። ይሄ አምታች ኤሊት ለአማራ ህዝብ አይጠቅምም፣ ሊጠቅም አይችልም። ከአማራ ማለት በማይመለከተው ጦርነት ውስጥ የማያቆየውን መሬት ለማስመለስ በሚል የአብይን አጀንዳ የነዚህን ያረጁ ያፈጁ አስተሳሰብ ያላቸው የአማራ ኤሊት ጋሻ ጀግኖች አጀንዳ ለማስፈጸም ሲል በብዛት እያለቀ ያለው አማራ ወጣት ነው። ሌላውም ባልቅ ማለት ያለቀ ነው። ስለዚህ ኢትዮጵያን ለማፍረስ ትልቁ አስተዋጽኦ የአማራ ኤሊት ነው የሚወስደው። ስለ ኢትዮጵያዊነት ሲዘምር ስለ ኢትዮጵያዊነት ሲዘፍን ግን የሚያክለው የለም። እና ዘፈንህን ይዘህ ገደል ትገባለህ ብሎ የአማራን ኤሊት በፍጹም በምንም ስሌት ስለ ኢትዮጵያ ላይ ልታወርደው ማንንም ሰው ማሰባሰብ አይችልም። ኦሮሞን ያላከበረች የአማራን አርሶ አደር ጥቅም ለማረጋገጥ ያልቻለች በዘፈን ስም በፉከራ ስም በቀረርቶ ስም ጣጣ ውስጥ የምትከት ኢትዮጵያ መቆየት አትችልም። ኢምፖሲብል መቆየት አትችልም። የትግራይን ህፃናት አስጨፍጭፋ የትግራይን ወጣት አስገድላ የትግራይን ህዝብ እንደ ህዝብ አስጨርሳ መዳን የምትችል ኢትዮጵያ መቼም ልትኖር አትችልም። በቀደም ተሰማ ነበር ሰዎች በቃ አንዳንድ ጤነኛም አስተሳሰብ አላቸው የሚባሉ ሰዎች አድዋ ሄጄ እንዳየሁት ብሎ አንድ ሰው ምናምን ብሎ ነው የሚነግሩኝ። ቀይ ትግራይ ህዝብ በጣም አኩርፏል። ኤርትራ ዶጋሊን እንዳጣ ነው፣ አድዋን እንዳጣ ነው። በዓል ማክበር ነው ኢትዮጵያዊነት የሚመስላቸው እነዚህ ሰዎች። የአድዋን ድል በዓል የአድዋን ድል ያስገኙ ህዝቦችን በማክበር ነው ታሳልፈው ወይስ በዓል በማክበር ነው ታሳልፈው? ይሳተፉ የማይታወቁ ሰዎች ጎራዴ ይዘው ጣሊያን ገዳይ ፈረንጅ ገዳይ ስላሉ ነው አድዋነት የሚከበረው ኢትዮጵያዊነት የሚከበረው? ይሄንን አስተሳሰብ በዘፈን በመዝሙር በፉከራ በቀረርቶ ሰውን በማያከብር መልኩ ፕሮሞት ሲያደርግ አሁንም ግዛት በሚል ኢትዮጵያ አድናለሁ በሚል ሱዳን ጋር አይደለም የአማራ ኤሊት መግጠም የሚፈልገው። መጀመሪያ ማስወገድ ያለብኝ የሚለው ትግራይ ነው። አያስወግድም፣ አይችልም፣ አቅም የለውም፣ አይሆንም፣ አይፈጠርም። በቂ ገለውናል፣ በቂ ጨፍጭፈውናል። ሂሳብ እናወራር አንልም።
ግን ኢትዮጵያን ሉዓላዊነት ምናምን በሚል ተረት ከፈጸሙት ወንጀል ለመሸሽ የሚያደርጉት እንቅስቃሴ ጨዋታ ብቻ ነው የሚሆነው። ተጠያቂዎች ይሆናሉ። በዛ ደረጃ ከአማራ ኤሊት ጋር ሂሳብ እናወራርዳለን። የአማራ ኤሊት ትግራይን ካሁን በኋላ በምንም መልኩ በዘፈንም በቀረርቶም በቤተ ክርስቲያንም ሰበካስም ማንበርከክ የማይችልበት ዘመን እናረጋግጣለን። ዳት ማቻከናቸው ከዚህ ውጭ ኢትዮጵያዊነትን መስበክ ሰብከው ለሚያሳምኑት ኃይል ካለ መሞከር ይችላሉ። አብይም እነሱም አንገትን ይሰጣል። መንግስቱ ይል ነበር አንገቱን ሊሰጥ አንገት ቀንጥሶ ሲያበቃ አንገትን ይሰጥላታለሁ እሱ የለመደው ነው። ሙቪ አይተናል በተደጋጋሚ። ስለዚህ እሱ ላይ አይደለም እኔ ጊዜ ማባከን ያለብን ይመስለኝ። ከዛ ጋር ግን ይሄ ጉዳይ የሃይማኖት ቤተ እምነቶች ጭምር ሳይቀር በትግራይ እየተፈጸመ ለማውገዝ አቅም ሞራል ያጡ ቤተ እምነቶች ጭምር ነው ተዋናኝ የሆኑበት። የመንግስትን አቋም ደግፈው ያራመዱ ነው። የአብይን አቋም የኤርትራን በትግራይ ህዝብ እየፈጸመው ያለው ግፍ ለማውገዝ አንድ ቃል እንኳን መናገር ያልደፈሩ የሃይማኖት እምነቶች ናቸው ያሉትና ይሄ ችግር እስከመቼ ነው ዋናው ቻሌንጅ ፈተና ሊሆናቸው ነው? አሁን ነግሬ አሁን ኢትዮጵያን ማፍረስ ነው አሁን ያወራን ያለው። ኢትዮጵያን የማፍረስ ስራ ኤክሰለንት ስራ በጣም የሚገርም ማለት በሺህ ዓመት ያልተቻለን ስራ በአጭር ጊዜ ውስጥ መፈጸም የቻሉት የአማራ ኤሊትና አብይ አህመድ እየተመራ ይሁን የመራ እግዚአብሔር ነው የሚያውቀው እነዚህ ሰዎች ናቸው ደጋፊዎች። የአማራ ኤሊት ሲባል እኮ የሃይማኖት ኤሊትም አለ። ዞሮ ጺሙን ስላንጀረገገ ምንድነው የኑግልጥልጥ የመሰለ ኮፍያ ስላረገ ይሄን አጀንዳ ሲያስፈጽም ምን ሲሰራ እንደሚል አሳምረው ነው የሚያውቀው። የሃይማኖት አባት አክብሮት የሚኖረኝ ለሃይማኖት አባት የእምነቱን ተከታዮች እኩል ማየት ሲችል ነው። የሱዳን ኦርቶዶክስ ክርስቲያን ካለ የሱዳን ኦርቶዶክስ ክርስቲያን ማየት መቻል አለበት። የትግራይ መሰረት የሁሉም የኦርቶዶክስ እምነት መሰረት የእስልምና መሰረት ትግራይ እኮ ነው። ለትግራይ ያልሆነ ክርስቲያንነት ለትግራይ ያልሆነ ጵጵስና ለትግራይ ህዝብ ለትግራይ አማኞች ያልሆነ ጵጵስና ለየት ህዝብ ይሆናል ብለህ ነው እነዚህ ሰዎች ሲሪየስሊ የምትወስደው? ኢትዮጵያን የማፍረስ አጀንዳ ውስጥ የአማራ ኤሊትና አብይ ተረባርበዋል ሲል የአማራ ኤሊት ማለት የአማራ አርሶ አደር ማለት አይደለም። የአማራ አርሶ አደር ያላወሰው ነው እየተከከለ ያለው። የአማራ አብዛኛው ወጣት አደናግረህ ሁመራ ገብተው ሁመራ ንብረት ዘርፈው ጎንደር ይገባሉ፣ ባህር ዳር ይገባሉ እንጂ ሁመራ እንደሚሉት ግዛታችን ነው ብለው እሱን ኢንቨስት ሊያደርጉ እሱን ሊያሰፉ አይሞክሩም፣ አያደርጉትም። ምክንያቱም አፍራሽ ነው አካሄዳቸው ሲጀመርም። ቄስ ሆኖ መጣ ጳጳስ ሆነ ይሄን አስተሳሰብ ይዞ የሚራመድ እኔ ማለት በትውልድ አማራ ነኝ የሚለው ሰው ብቻ በሽታ አድርገህ አትውሰደው። እንደዛ አይደለም። ትውልድ አማራ ስለሆነ አይደለም የዛ አስተሳሰብ ሰለባ የሆነ በቃ በዚህ በአንድ ቋንቋ ዙሪያ ካልተሰለፍሽ አጠፋሻለሁ የሚል አስተሳሰብ ሰለባ የሆነ ቄስ ሆነ ጳጳስ ሆነ ሼክ ሆነ የዚህ አገር የማጥፋት እንትን ተሳትፎ አካላት ናቸው። የፈለክ ልትዘምር ትችላለህ። አሁን ለትግራይ ወጣት ያላነባው እንባ ኢትዮጵያ ለምትባል አብስትራክት ሀገር ልታነባ ብትችል ቀልድ ነው፣ አልሰማህም ነው። በቃ እሱ በዛ ደረጃ ነው መታየት ያለበት። ኦኬ በኋላ እንመለሳለን ወደ ኢትዮጵያ ጉዳይ። የኢሳያስ መንግስትም በተመሳሳይ አውሮፓ ህብረት የያዘው አቋምም ሆነ የአሜሪካ መንግስት የያዘው አቋም ልክ ህወሓትን የማዳን ዘመቻ ነው ብሎ ክስ ሲያቀርብ ይሰማል። አንዳንዶቹ ይሄ በጦር ሜዳው እያጋጠመው ያለው ሽንፈት ለመሸፋፈን የሚያደርገው ጥረት ነው የሚሉ ወገኖች አሉ። እርሶ እንዴት ነው የሚያዩት? ህወሓትን አሜሪካ አይደነው፣ ህወሓትን የትግራይ መንግስትን አውሮፓ ህብረት አይደነው። የፈለጉትን ቢያው ማቀም ነው የሚሉት አይደለም እንዴ? ህወሓትን ያዳነው የትግራይ ህዝብ ነው፣ የትግራይ ወጣት ነው። ህወሓት የትግራይ ህዝብ ይመራል። ስለዚህ ተመጋግቦ ነው የሚሄደው። ህወሓትን ግን ህወሓት በመምራቱ ብቻ የመጣ ነው ብለንም ማስቀመጥ አንችልም። ከምንም ነገር በላይ የህወሓት አባላት ያልሆኑ የጦር መኮንኖች አሉ፣ ሰራዊት የሚመራው። የህወሓት አባላት ያልሆኑ ጦር ሜዳ ውስጥ
የተለያዩ ድርጅቶች አባላት የሆኑ ትግራይ ውስጥ ያሉ ድርጅቶች አባላት የሆኑ ታጋዮች አሉ። የእነዚህ ሁሉ ድምር የትግራይ ህዝብ ኮሚትመንት የትግራይ ህዝብ አልንበርከክ ባይነት ነው ህወሓትንም ያዳነው ለኔንም ያዳነኝ የኔ መዳን ማተራ ያረግ ኢሳያስ ለአውሮፓ ህብረት በመንበርከክ መዳን ይፈልጋል አውቃለሁ። አብይ ለአውሮፓ ህብረት መንበርከክ ይሄ ወሬውን ተውት። ይሄ ኮተት አንገቴን እሰጣለሁ ምናምን የሚባለውን ጨዋታ ተውት። እሱ ጨዋታ ማለት አብይ የተማራት ስክሪፕት አለች የመንግስቱ ኃይለማርያም ስክሪፕት እናጡት ነካሽ ይላል ማለት ሌላ አዲስ ቋንቋ እንኳን አልፈጠረም። መደመር አንድ ሰሞን ሲያምታታባት ነበር። እሷም ብዙ ርቀት ልትወስዱ አልቻለችም። ሪቫይዝ የሚያደርገው የመንግስቱ ኃይለማርያም ስክሪፕት እናጡት ነካሾች የምናምን ወንበዴዎች ሁንታ የሚል ቃል አንዳንዴ ማይምነት ይጠቅማል። ምን ትርጉሙ ምን እንደሆነ እንኳን ሳይቅ ድንገት አንድ ሰው አስጨብጦታል። እሱን ይዞ ይየ ሲል ነበር። አሁን ያው ህወሓት ወደሚል ገብቷል እና አውሮፓ ህብረትና የአሜሪካ መንግስት እንዲያድኗቸው የሚማጸነው ከጅምሩም በእነሱ ቡራኬ ላይ ተመስርተው መቀጠል የሚፈልጉት እነዚህ ሰዎች ናቸው። ይሄ ብራቫዶ የሚፎክሩት ፉከራ ኢሳያስ when it comes right down to it መጨረሻ ነገሮች ሲመሩ ኢሳያስ ብሊንክ ነው የሚያደርገው። እሱ እንዲህ ብሎ ልክ የሰፈር ጉልቤዎች የሉም ሲፎክሩ መጨረሻ ላይ ሲሪየስ መሆንህን ሲያዩ ድንገት ቢላ ስትመዝ ትቸዋለሁ ብሎ እንደዛ አይነት ሰዎች ናቸው። ሻዕቢያ 32 ክፍለ ጦር አለው ትግራይ ውስጥ። 32 ክፍለ ጦር ሽፍታ ነው መለቅመው ደብረጽዮን ነው መለቅመው ጌታቸው ነው መለቅመው ሲል ከቆየ በኋላ በጦር ሜዳ በደንብ መቀጥቀጥ እንደጀመረ ሲያይ በመቶዎች በሽሽት በየሰፈሩ የአገው ወጣቶች መጠየቅ ይችላል። ቀሚስ ለብሶ መደበቅ ሲጀምር ያውቀዋል። በሺዎች ይዞ መጥቶ ተቀጥቅጦ አስከሬኖች በአስከሬኖች ሆኖ ይሄ ነገር ተቀይሯል። አሁን 100 ሺህ ናቸው ይላል። ቁጥሩን ዝም ብሎ ይፈጥሩት። አብይ አሳምሮ ያውቃል። አስቸጋሪ አሰልች ያለው ሻዕቢያ የገመገመውን ግምገማ ነው። ወረቀቶቻቸውን እናገኛለን። እና አብይ ህዝብ አይወደንም በግልጽ ይናገራል። አብይ የትግራይ ባለሀብቶች ሰብስቦ በቃ ውሃም አያቀርብለትም ውሃው። ይሄ ሰራዊት እንደ ሰራዊት መፍረስ ያለበት ሰራዊት ነው። ምንም ጥያቄ የለውም። የሻዕቢያ ሰራዊት እንደ ሰራዊት መፍረስ ያለበት ሰራዊት ነው። ኢንዲቪጁዋል አድማቆም ኢንዲቪጁዋል በኺት ወይ ከመቹ ወይ ወርቅነህ በመግደል አይደለም ይሄ ሰራዊት ይፈርሰው ይፈርሳል። ምንም አትጠራጠር። የአብይ አህመድ ኢንታየር ሰራዊት ትግራይ ውስጥ አለ። ኢንታየር ሰራዊት ሙሉ አሁን ከየሰፈሩ የሚለቅማቸውን ነፍሰ ጡር ሴቶች ሳይቀር ይዞ ሰራዊት ለማስመሰል ይሞክር ያለው ደፍሮ ሱዳን ጋር መቆም አይችልም። ካቱ ትልቁ ጠላቱ ሱዳን አይደለም ትግራይ ነው። የትግራይ ህዝብ ነው። የትግራይ ህዝብ ተነስቶ አብይ አለኝ የሚለው የሚጠብቀውም ሰራዊት እንደማይኖር አሳይቶታል፣ አረጋግጦለታል። ገና አልጨረስነውም ይሄን ስራ። አሁንም በገቡባቸው ከተሞች ባሉባቸው ከተሞች እህቶቻችንን ይደፍራሉ። አሁንም ወጣቶቻችንን ይገላሉ። አሁንም ህፃናቶቻችን፣ ሽማግሌዎች የእርሻ ስራ እንዳይኖር ሞፈር ቀንበር ይሰብራሉ፣ ያቃጥላሉ። ሁለቱም ተጋግዘው ይቺ ነገር ለአንዴና ለመጨረሻ እስክታከትም ድረስ እንታገላለን። የሚገባቸውን እንሰጣቸዋለን። የትግራይ ህዝብ ይሰጣቸዋል። ምንም አትጠራጠር። የትግራይ ወጣት በ10 ሺዎች በስልጣን እየገባ ነው። በ10 ሺዎች ሻዕቢያ መዳን ከፈለገ ያው አውሮፓ ህብረትን ነው የሚማጸነው። ትግራይም ቢያሉኝ እንጂ ወያኔም ቢያለኝ እንጂ እኔ ኩሽ ብዬ ነበር ነው የሚለው። አብይ እንደዛ ነው የሚለው። አሁን ዲና ዝም ብሎ የነገሩትን ሰብቶ ከህወሓት ጋር ልደራደርም አብይ ምን እንደሚል እኔ አንገቴን እሰጣለሁ። ቀድሞም ከህወሓት ጋር ችግር አልነበረብኝም። የአማራ ኤሊት አሳስቶኝ ነው እንደሚል ቅንጣት አልጠራጠርም። ለአማራ ኤሊትም ንቀት አለው እሱ። ለኦሮሞ ጠቅላላ ለህዝቡ ነው ንቀት ያለው። እኔ በቅርበት ስለማውቀው ነው የምነግርህ። በጣም በሚያሳፍርህ ደረጃ ነው ኦሮሞን የሚንቀው እሱ። የትም ያደር ህፃናት ናቸው ይላል። የኦሮሞ ወጣት ማን የኦሮሞ ኤሊት ህፃን ነው። ቃል በቃል የነገረኝ ነው። ህፃን ነው።
እንደ ህፃን ጠርተህ የኔ አንበሳ የኔ ማሙሽ ይያልክ ደረተ ላይ ያስደግፈ ኋላ ግን እየጠመዘዝክም ቢሆን ነገር ታስተምረዋለህ ብሎ የሚያምን ቀውስ ነው ይሶይ ኢሳያስ የኤርትራን ህዝብ የሚንቅ የኤርትራን ህዝብ የሚጠላ ያሶ ነው ግን ደግሞ የበለጠ ሁለቱም ከሚንቁት ከሚጠሉት ህዝብ በላይ በጣም የሚጠሉት ለህልውናቸው ስጋት የሆነ የትግራይ ህዝብ አለ በጋራ ተቀናይቷል መዳን ሲፈልጉ አቋማቸውን ሲቀይሩ ሀፍረት የላቸው ቡተፍሊቃ የሚባል የአልጄሪያ ፕሬዝዳንት ነበር ቡተፍሊቃ ለያደራደር መጥቶ ኢሳያስ በቃ ሀገር ይያዝልኝ አለ ወያኔ ልክ አላስገባሁት ብሎ ፎክሮ መለስ ጋር ሲመጣ አይመለስ ችግር የለውም አሁን አትጨቃጨቅ ብሎ ወደ ሀገር ተመለስ ኢሳያስ ይቀበለዋል አሉ እንዴት ሊሆን ይችላል ሐሳብ የምትቀይሩ ከሆነ በዚህ ብታስተካክሉ ዛሬ እርምጃ መውሰድ ጀምረናል ሀገር ከመግባት በፊት መልእክት ይልካል አሉ ኢትዮ ኤርትራ ጦርነት ያኔ መለስ was clear ብዙዎቹ ግንባሮች የኤርትራ ሰራዊት እየተቀጠቀጠ ነበር ኤርትራ ማርቲን ፕላውት አሁን ብዙ የትግራይ ኮዝ ይደግፋል ይሉኛል ያኔ አሳስተውት የወያኔ ጦር እየተደመሰሰ ነው ይል ነበር ማርቲን ፕላውት በዛን ሰዓት አሳስተውት ነው 4 ሰዓት ባልሞላ ጊዜ ውስጥ ኮምፕሊትሊ የኤርትራ ሰራዊት ተቀጥቅጦ ተደምስሶ ቦታውን እየለቀቀ በሳህል እንገባለው ለሚል ወሬ ተገባ ቡተፍሊቃ አልጀርስ ሳይደርስ ኢሳያስ አፈወርቂ እንትን ልኳል ፋክስ ልኳል ለድርድር ዝግጁ ነኝ ያሁን ፉከራ ምክንያቱም የነዚህ ሰዎች ፍላጎት የራሳቸውን ስልጣን ማቆየት ነው ለአማራ ህዝብ አክብሮት የላቸው ለኦሮሞ ህዝብ አክብሮት የላቸው ለትግራይ ህዝብ ያው ቋሚ ጥላቻ አላቸው እሱ ላይ ምንም እንትን የላቸው እነዚህ ሰዎች አውሮፓ ህብረትን አሁን ለማሳመን የሌለ ምክንያት መፍጠራቸው አይቀርም የአሜሪካ መንግስት ለማሳመን አሁን ቀረርቶ የአማራ ኤሊት በቀረርቶ ዙሪያ ትንሽ ከሌላው ኤሊት ትንሽ ጠንከር ይላል አሜሪካ ሉዓላዊነታችን ማን ነው ሲነግረኝ ነበር አንዳርጋቸው ጽጌ ኤምባሲ ይሞክሯት ኤምባሲ አሜሪካን ኤምባሲ ሄደ ይሄን ቪዛ ፍለጋ ነው በአብዛኛው ወጣት አሜሪካን ኤምባሲ መሄድ የሚፈልገው አሜሪካን ኤምባሲ ለአብይ ስልጣን ሲባል ማቃጠል የሚፈልግ ወጣት አለ ቢያላምን እንደዚህ አይነቱን ቀልድ ለጊዜው ነው እንትን የሚሉት ዋና የአሜሪካ ዲፕሎማቶችን እግር ይዘው ስሙ ብቻ አይደለም አንጠልጥለው አድሉኝ ማለታቸው አይቀርም ኦሬዲ ያሉ በተግባርም ያሉት ነገር ነው ያው ሌላው ፉከራ ለፐብሊሲቲ ስቱንትስ ነው የሚሏቸው በመድረክ አለሁ ለማለት የምትላቸው ነገሮች ናቸው እኔ አሁን እሱ አያሳስበኝም የአውሮፓ ህብረት ለኔ ሰርቫይቫል አስፈላጊ አይደለም ህወሓትና የትግራይ መንግስት እድሜ ለትግራይ ወጣት እድሜ ለትግራይ ህዝብ ሌላ አጀንዳ የላቸውም እኮ በኔ ነገ ተነጎዳ እዚሁ በሚደረጉ ውጊያ ከተሰዋ ያንን ማንት ሊዞ የሚሄደው ለነጻነቱ የማይደራደር ህዝብ ነው ስለዚህ አሁንም የቀሯቸው የሚፈጽሟቸው በደሎች አሉ እነዛን በደሎች ለአንዴና ለመጨረሻ እስኪቆሙ ድረስ የትግራይ ህዝብ ትግል ይቀጥላል ህወሓትም ያው እንደተመረጠ የትግራይ መንግስትን እንደሚመራ ፓርቲ ትግሉ ይቀጥላል የዚህ ትግል ግን ብቸኛ ባለቤቶች ህወሓትና ህወሓት ናቸው ማለት አይደለም ለነጻነቱ የማይሳሳ ህዝብ ሁሉም አይነት ፖለቲካ አስተሳሰብ ያላቸው የዚህ ትግል አካላት ናቸው እዛ ያለ የኤርትራ መንግስት ከትግራይ ወጣለው ብሎ በጽሁፍ ካሳወቀ ለጸጥታው ምክር ቤት አንድ ወር አልፎታል መሬት ላይ ያለ እንቅስቃሴ አለ ምንድነው ያለው አይወጡም ማለት በጉልበት ነው የሚወጡት ምክንያቱም ለኢሳያስ ካሉት 40 ምናምን ክፍለ ጦሮች ወደ 70 ምናምን ፐርሰንቱ 80% ትግራይ ውስጥ አሉ ምክንያቱም ትግራይ ውስጥ ትግራይን ህዝብ አንበርክከ ካልቆየህ በስተቀር ኤርትራ ከገባው አንደኛ ብዙ መርዶ አለ በኢትዮ ኤርትራ ጦርነት ካለቀው ሰው በላይ አልቆበታል ኢሳያስ ስንት ቤት አርድቶ ይዘልቀዋል ስለዚህ እንደምንም ከችሎ አጣናቆ ትግራይን አንበርክኮ ከተመለሰ ነው ሰርቫይቭ ማድረግ የሚችለው አብይ ትንሽ ከዛ የተለየ ነገር የሚያሳይ ይመስላል ሌላውን ኢትዮጵያ በሙሉ እንዳላጣ ብሎ መበረክረክ የጀመረ ይመስላል ሰው ይገፋል ከየሰፈሩ ይለቅማል እንዳልኩ ነፍሰ ጥሮች ጭምር ነው የሚመጡት ስለዚህ አማራ አካባቢ እንቅስቃሴ ማድረግ ስንጀምር አማራን የማስበርገግ ምናምን ፍላጎት አይደለም ስትራቴጂካሊ ጥቅም ባላቸው ጉዳዮች ላይ እንቅስቃሴ እናደርጋለን ግን ይፈራል አብይ
እዚህ ገብተው እንደገና ሌላውን ያሳምጹብኛል ብሎ ይሰጋል። አይቀርለትም ምንም እሱ እንትን የሚል ነገር የለውም። ግን ኢሳያስ ከወጣ ተከትለው ያጠፉኛል ብሎ ያምናል። ይህ እንቅልፍ የማይወስደው ሰው ማለት ነው። በምንም መልኩ ጥፋት በማጥፋቱ ምክንያት ሲቃዥ የሚኖር ሰው ማለት ነው ኢሳያስ። አብይም ተመሳሳይ ነገር ውስጥ ነው ያሉት። ስለዚህ አለመውጣታቸው አያስገርመኝም። ይወጣሉ የሚል እምነትም አልነበረኝም። የሚወጡት በጉልበት ነው የሚወጡት። ኦኬ አሁን በዚህ ከጸኑ እነሱ ያው በጉልበት ይወጣሉ። አብይም በዚህ ከቀጠለ ቀጣይ የትግራይ መንግስትና ሰራዊት ቀጣይ እርምጃዎች ምን ይሆናሉ? ዝርዝር እንዲነግር መችሳ አልፈልግም። ትግራይ በተሟላ መልኩ ነጻ መውጣት መቻል አለባት። ነጻ ወጣ ህዝቡ የራሱን እድል በራስ የመወሰን መብቱን በሬፈረንደም ያረጋግጣል ማለት በየቤተ ክርስቲያኑ ቅድስት ሀገር ኢትዮጵያን ሰላም አድርግልን የሚሉ ሰዎች አሉ። የነሱ ጸሎት ከሰመረ ኢትዮጵያ ቃል ይሆናል ማለት ነው። በእኔ እምነት ግን እንደዚህ አይነት ነገር ይኖራል ብዬ አልገምትም። ምክንያቱም የተወህን ሀገር የተወህን ብቻ አይደለም የተረባረበብህን ሀገር ምን ብለህ እንትን ልትለው ትሞክራለህ? የሚጨንቅ ነው። በዚህ ይሄን አስበህ ብዙ እንትን አታገኝም። ግን ለኔ የትግራይ ህዝብና የትግራይ ሰራዊት እነኚህ አሁንም ቢሆን በየቦታው እህቶቻችንን የሚደፍሩ በየቦታው መነኮሳትን የሚገሉ ሼኮችን የሚጨፈጭፉ ጠላቶች ሙሉ በሙሉ እስኪበረከኩ ድረስ ሙሉ በሙሉ እስኪጠፉ ትግራይ ከነዚህ ነጻ እስክትወጣ ድረስ ትግላችን ይቀጥላል። ከዛ በኋላ የትግራይ ህዝብ ውሳኔ ነው የሚሆነው ምንድነው የሚሆነው የሚለው ነገር ነው። እሺ የኢትዮጵያ ነገር እርም ያወጡ ነው የሚመስሉትና ግን ወደ ኢትዮጵያ ጉዳይ እርም ያወጣት አይደለም። አንዳንዴ በጣም የምትወደው የሚመስልህ ሰው ሲሞት ነው በጣም ምሬት የሚጨምረውና ከዛ አንፃር ብታየው ነው የሚሻለው። እኔ ኢትዮጵያ እንድትኖር ፍላጎት ነበረኝ። ኢንፋክት አሁንም አለኝ እኮ ማለት እንትኑ ነው የማይታየኝ። ትንሽ አም ቱ ኢንተሊጀንት በተረት ለማመን በጣም ትንሽ እንትን አለኝ። እሱ ነው የከበደኝ እንጂ ኢትዮጵያ ጋር ጠብ የለኝም። ኢትዮጵያ እንደ ፕሮጀክት መቀጠል የነበረበት አሪፍ ኮንሰፕት ነው የሚል እምነት ነበረኝ እስከ ቅርብ ጊዜ ድረስ። አሁን ለምሳሌ ሰዎች ምን ይሉኛል በኮንፌዴሬሽን ምናምን ይላል። ኮንፌዴሬሽን ማለት የጋራ መከላከያ ማለት ነው። ለምሳሌ ትግራይ፣ ሶማሌ፣ ደቡብ፣ ሲዳማ የጋራ መከላከያ ይኖራቸዋል ማለት ነው። የአማራ አይሌት ከሚያስተዳድረው የአማራ ክልል ጋር ትግራይ ማን ነው የጋራ ጠላት ሊኖራቸው የሚችለው? ኮንፌዴሬሽን ለመዋሃድ እስኪ ገምት። ለኔ አስቤ ዋናው የኢትዮጵያ ጠላት የኢሳያስ አፈወርቂ መንግስት ከአማራ ኤሊት ጋር ሆኖ ከአማራ ክልል መንግስት ጋር ሆኖ ከአማራ ክልል ሰራዊት ጋር ሆኖ ትግራይን ካጠቃ ከኢሳያስ በላይ የጋራ ጠላት አማራ ክልልና የትግራይ ክልል ምንድነው? ማንን ሊያገኙ የሚችሉት? ሰይጣንን በዛ ደረጃ የጋራ ጠላት ሊሆን የሚችል አይመስለኝም። ሰይጣንን የማጥቃት ስራ ደግሞ የመለኮታዊ ስራ ነው። መድኃኒዓለም ራሱ ሃንድል የሚያደርገው እንጂ በኮንፌዴሬሽን የምንሰራው አይመስለኝም። ሶ ይሄንን ነው እኔ አም ቱ ኢንተሊጀንት ኢንተርቴን ለማድረግ እንደዚህ አይነት በሆነ ተአምር ኢትዮጵያ ትድናለች እንጂ ኢትዮጵያ እንድትድን ከማንም በላይ ፍላጎት ነበረኝ አለኝም። ፍላጎት ከሆነ እውነትን እንነጋገር ከተባለ ግን አብይ አህመድና ኢሳያስ አፈወርቂ በአማራ ኤሊት ትልቅ ተሳትፎ ኢትዮጵያን የማፍረሱን ስራ ኦልሞስት እንትኑ ይሄ ፊኒሺንግ ተቹ ካልሆነ በስተቀር 100 የሚባል ደረጃ ጨርሰውታል። ሶ ከዚህ በኋላ የሆነ መለኮታዊ ተአምር ተፈጥሮ ሰርቫይቭ ካረግን ችግር አይደለም፣ ደስታውን አልችልም። ግን እንዳልኩ አይ ስቲል ማለት ማለት ቱ ኢንተሊጀንት ነኝ ለእንደዚህ አይነቱ ተረት። እንደዛ ከሆነ ዘንዳ ምንድነው መደረግ ያለበት? አሁን የሚያስተላልፉትም ነገር ካለ ኢትዮጵያ አብረን ካዳናት እናድናት፣ ካልሆነችን ደግሞ እየራሳችን ይሄድ ጥሩ ከሆነ እኛም አለን የሚል ነገር ነው መልእክት ያስተላልፉትና እስኪ ለኢትዮጵያ ሕዝብ ለትግራይ ሕዝብ የሚያስተላልፉት መልእክት ነው። እኔ ለኢትዮጵያ ሕዝብ ማስተላልፈው ልጆቻችን የት የገቡ ነው ብለው ይጠይቅ ብቻ ነው። እኔ ምንም ሌላ ነገር የለኝም። ልጆቻችን የት የገቡ ነው ህግ ለማስከበር አንዳንዴ ያው እኛ ጓደኞች
ከሞቱ ወታደሮች ምናምን ስልክ አነሳለሁ። ስልክ በዛ ነው የምትደውለው ብዙ ጊዜ እና ይደውላሉ ቤተሰቦች ወደ ባሎቻቸው ወደ ልጆቻቸው ስልክ ነው ታነሳለህ ለ3 ቀን ምናምን ትጠቀምበታለህ እና አይ የህግ ማስከበር ዘመቻ ነው ልጄ የሄደው ነው የሚሉት ወይ ባሌ ነው የሚሉት። አንደኛ እንደዚህ አይነት ቀልድ ኢትዮጵያ ህዝብ ከመስማት እና በደንብ ኢንጆይ ማድረግ መጀመሩ ራሱ የሚያስገርም ነው። ልጆቻችሁ ህግ ማስከበር ዘመቻ አልሄዱም፣ በሺዎች ነው የሚታረዱት። እንዋጋለን ብለው ይመጣሉ፣ ከኋላ ይመቷቸዋል። ሻዕቢያ አክብሮት የለውም ያልኩት በጉልበት አስገባቸው ነው የሚለው ማለት ሁሉ ነው አማራ ነው የሚለው ሻዕቢያ። እኛ ብሔረሰብ እንላለን፣ የሲዳማ ተወላጅ ነው የወላይታ ተወላጅ ነው እንላለን። ያገኘነው ሰው መታወቂያውን አይተን ሻዕቢያ ሁሉ ነው አማራ ነው የሚላቸው፣ በጉልበት አስገባቸው ነው የሚለው። አዛዦች የሚባሉት መሳቂያዎች ናቸው፣ ማፈሪያዎች ናቸው። ኢትዮጵያን ማዋረድ ማለት በደንብ ተሰባስቦ የመጣ ውርደት ካለ አብይ አህመድና የሱ ትእዛዝ የሚቀበሉ ጀነራሎች ያመጡት ውርደት። አንድ ሻለቃ ጀነራል አይል ምን አይል አስገባቸው። አንድ ቅርብ ጊዜ እነግርሃለሁ። አንድ ክፍለ ጦር 31ኛ ክፍለ ጦር አዛዥ ሻምበል የሚባል ጀነራል ይሁን ኮሎኔል አላውቅም፣ ስሙ ሻምበል በለው ብለህ አስገባ፣ በግድ አስገባ። ምክንያቱም እነሱ መጀመሪያ መሞት አይፈልጉም። ይሄ አማራ የሚሉት ካለቀ በኋላ እነሱ እኔን በእጅ ለመያዝ ምናምን ይገቡት የሚያስቡት ማለት ነው። ስለዚህ እነዚህ አይነት ሁኔታ ውስጥ ልጅ ህግ የማስከበር ዘመቻ ሄዷል ምናምን የሚል ኢትዮጵያዊ እንደዚህ አይነቱ ቀልድ አቁምና ልጅ የትገባ ብለህ ጠይቅ ነው ብቻ ይሄ መልእክት። ለትግራይ ህዝብ ግን የጀመርከው የሚያኮራ ጠላትን የማንበርከክ ስራ ውጤታማ ነው። ካሁን በፊት በድለናል፣ ከአቅምህ በታች ከአቅምህ በላይ መሆን ሲገባን መስራት ሲገባን ባለመስራታችን ምክንያት ችግር አሁን ላይ ነው ችግር ዳርገናል። እሱን እንክሳለን። በተግባር ልጆችህም እያሳዩ ያሉት እሱ ነው። እነዚህ ጠላቶች ሙሉ በሙሉ የሚቀበሩበት ቀን ቅርብ ነው። ባለህበት ልጆችንም የመረቅ ነው ባለህበት